ሰላም ቤተሰቦች እንኳን ወደ ሶሎቲዩብ በደህና መጣችሁ። ውድ ቤተሰቦች በዛሬው ዕለት በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ እና አሳዛኝ የልቤ ትርታ የሚል የፍቅር ታሪክ ክፍል 2 እና የመጨረሻውን ክፍል አቀርብላችኋለሁ። እስከ መጨረሻው እንድትከታተሉኝ እጋብዛችኋለሁ። መልካም ቆይታ። ቤተሰቦች ታሪኩን ለማስታወስ ያክል በዛ ሰዓት ጌዲዮን ዝብርቅርቅ ባለ ስሜት ውስጥ ሆኖ እያየችው ነበረ። መቅደስ ግራ ገባት። ለአንድም ቀን ዮናስን በዚህ ሁኔታ ወይም በዚህ መልኩ አስባ አታውቅም። ዮናስ ምን እየሆንክ ነው አለችው። እሱም ክሽን አድርጎ በሚያወራት አስመሳይ ግን ጣፋጭ በሆነ አንደበቱ መቅዲ ካየሁሽ ቀን ጀምሮ አፍቅሬሻለሁ፣ የልቤን መቤት አድርጌ ሾሜሻለሁ። መቅዲ አንቺ ከማንም በላይ ለኔ ልዩ ነሽ። እስኪ እስከ ህይወቴ ፍጻሜ ያንቺ ብቻ ልሆን፣ ፍቀጅልኝና የፍቅርሽ ባሪያ ልሆን እያለ ዜማ ቢጨመርበት አንድ ክሊፕ የሚሰራውን ዜማውን አፈሰሰባት። ከዛም መቅደስ ምን እንደምትል እንኳን ግራ ገብቷት ይኸውልህ ዮናስ ይህን ላድርግ አልችልም ብላ ከተንበረከከበት እጆቹን ይዛ አስነሳችው። ዮናስ ደሙ ፈላ። ግን ለምን አላት። ይኸውልህ እኔ የኔ የምለው የማፈቅረው ሰው አለኝ፣ አንተን ወንድሜ እንጂ ፍቅረኛ ላድርግ አልችልም። ዮኒ የእውነት በጣም አዝናለሁ። እኔ አንተ ልሆን አልችልም። በቃ ውለታውን በዚህ መልኩ ልትከፍለው እንደማትችል ነግራ በጣም አስተዛዝናው ተመልሳ ሄደች። ልክ እሷ እንደተመለሰች ጌዲዮን ፊት ለፊቱ ይሄድና ስማ መቅደስን እንኳን በእውነት በህልምህም የግልህ አታረጋትም። የእውነት ግን በራሴ ያፈርኩ። አንተን አምኜ እዚህ ድረስ መልፋት አልነበረብኝም። ይህንን ትርኪ ምርኪህን በለመርካቸው ላይ ግን ለዚህ ሁሉ ወጪ ስንት ብር ፈጀብህ እያለ የዮናስን ንዴት በእጥፍ ጨምሮ ሄደ። ዮናስ መጠጡን እየገለበጠ በፍቅር እምቢ ካልሽ የበቀል ልቡን አሳበጠው። እንግዲህ ይህ የባለፈው ታሪካችን ያቆመበት ነው። ቀጣዩን ክፍል እነሆ። ውድ ቤተሰቦች ይህ ሶሎቲዩብ ነው። ወደ ቻናሉ ስለመጣችሁ አመሰግናለሁ። እስከ መጨረሻው ታሪኩን እንቀጥላለን። ቤተሰቦች መልካም ቆይታ ይኖራችኋል። ከዛም በነጋታው ጌዲዮንና መቅደስ ተያይዘው ለጥናት ወደ ጫካው ሄዱ። አጥንተው እንደጨረሱ ታሪኩን እንዲነግራት አስገደደችው። እሱም እኔ ምንም ሌላ ታሪክ የለኝም፣ ታሪኬ አንድ ነው። ታሪኬ ግን አንድ ብቻ ነው። ግን ብዙ እናቴ ናት። ተወልጄ ያደግኩት በደቡብ ወሎ ወረኢሉ ጃማ የሚባለው ገጠራማ ስፍራ ነው። አባቴን አላውቀውም። በልጅነቴ ነው የሞተው። ከኔ በፊት እናቴ 3 ልጆች ሞተውባታል። እኔንም ስለተስላ ነው ያደግኩላት። ግን ባድግም የ4 ዓመት ልጅ እያለሁ በየቦታው እየጥለኝ ጀመረ። እማ በሐዘን ላይ ሐዘን ተጨመረባት። አስበሽዋል? 3 ልጆቿን ባሏን ያጣች ሴት መከራ። በዛ ላይ እኔ በሽተኛ መሆኔ አላፊው አግዳሚው አላስቀምጥ አላት። የአባቴ ዘመዶችማ ለነገሩ እሷ ስላለችኝ እንጂ እንኳን የአባቴን የራሷንም ዘመዶች አላቃቸውም። ምክንያቱም የእሷ ቤተሰቦች እንድታገባ ሲለምኗት ካገባሁ ልጄ ጎዳብኛል ብላ አሻፈረኝ ስላለች እስከ ዛሬ ድረስ ማንም የሚፈልጋት የሚጠይቃት የለም። አየሽ እናቴ ለኔ ስትል ስንት ነገር እንዳጣች። አባቴ ሲሞት ቆንጆ ወጣት ነበረች። ብታገባ ኖሮ እንደ ወንድ ሞፈርና ቀንበር አንዴ ከጎሮ አንዴ ከጓዳ ባልተንከራተተች ነበረ። ግን ለኔ ስትል 2 መልክ አወጣች። መከራ ትንሽ ነው፣ ብዙ ነገር ነው ያየችው። እና እናቴን የማስደስታት ቀንበር ይዤ ስከተላት አልነበረም። ጓሮ ሄጄ ስቆፍር እንጨት ስሰብርላት አይደለም። እውነተኛው የእናቴ ደስታ ደብተር እስክሪፕቶዬን አንግቤ ለትምህርት ስወጣ ነው። ብዙ ጊዜ ትምህርት አልማርም እላታለሁ። እሷ ግን ምክንያቴን ስለምታውቅ ሰምቶ እንዳልሰማ አይቶ እንዳላየ ሁን ትለኛለች።
እዚህ ለመድረሴ የእናቴ ትልቁ ምክሯ ይህ ነበር። የልጆች ጨዋታን እየተጫወትኩ ሳይሆን እያየሁ፣ እየዘመርኩ ሳይሆን እየሰማሁ ነው ያደግኩት። ማንም ልጅ ከኔ ጋር መጫወት ቢፈልግ እንኳን አይችልም። ምክንያቱም የትኛውም እናትና አባት ከኔ ጋር እንዲጫወቱ አይፈቅዱም። ምክንያቱም የሚጥል በሽታ ስላለብኝ። መቅዲ እኔ እኮ ከሰው ጋር ስሆን አይደለም የሚያመኝ ግን ማንም አይረዳኝም ብሎ ለብዙ ጊዜ ያመቀው ቁስል ስለሆነ ዛሬ ግን ፈነዳና አመመው። ሳይጨርስላት እንባው ቀደመው። አስተዳደጉ በሙላ አይኑ ላይ ተስሎ ስቅስቅ ብሎ አለቀሰ። መቅደስም አንጀቷን በልቷት አብራው አለቀሰች። ጌዲዮን እንደምንም እንባውን ጠራርጎ ታሪኩን ቀጠለላት። አየሽ እኔን ማንም እንደ ሰው አይቆጥሮኝ ስላላደግኩ ዛሬም ሰው እፈራለሁ፣ ብቸኝነቴን እመርጣለሁ፣ ዝምታዬን እወደዋለሁ። ለኔ የመኖር ምክንያቴ እናቴ ናት። እሷ ናት ታሪኬ። እንደ አባት ሞፈር ተሸክማ፣ እንደ እህት መክራ፣ እንደ ወንድም ጋሻ ሆናኝ፣ ከእናት በላይ ብዙ ሆና ያኖረችኝ ታሪኬ እናቴ ብቻ ናት አላት። አየሽ መቅዲ አንቺ እኔን ከመደገፍሽ በፊት ከእናቴ በቀር ማንም ጎንበስ ብሎ አንስቶኝ አያውቅም። ለዚህ ነው አንቺን እንደ እናቴ ያየሁሽ አላት። ሳያውቀው ለሷ ያለውን ስሜት ነገራት። መቅደስ በለስላሳ እጆቿ በጉንጮቹ መንታ ሆኖ የሚወርደውን እንባውን ጠረገችለት። ለብዙ ጊዜ ፍቅራቸውን እንዴት መግለጽ እንዳለባቸው ሲጨነቁ የነበሩት ጥንዶች ዛሬ ያለማንም ጣልቃ ገብነት በአንድ ሜዳ ላይ ተገናኙ። በእርግጥም እውነተኛ ፍቅር የቃላት ድርደራ አይፈልግም። ለካ እውነተኛ ፍቅር በአይነ ጥቅሻ ብቻ ያግባባል። በቃ በዝምታ ተያዩ። ለመጀመሪያ ጊዜ ጌዲዮን ከንፈሩን ከሴት ከንፈር ጋር አገናኘው። መቅደስ ለብዙ ጊዜ ናፈቀችውን ጌዲዮንን በቅፎቿ አስገባችው። በቃ ያለምንም አፈቅርሻለሁ ያለማንም አጃቢ በከንፈራቸው ቃል ኪዳን አሰሩ። የፍቅር ድግሳቸው ተጠነሰሰ። ማንም ባይገምትም የጌዲዮንና የመቅደስ ፍቅር እውን ሆነ። የዛኑ ቀን ነበረ ግቢው ይህን እውነት የሰማው። ዮናስ ጌሙን በአደባባይ የተሸነፈ። መቅደስ ከሱ ቁንጅና ይልቅ የጌዲዮን መልካምነት አሸነፋት። ከዮናስ ማስመሰል ይልቅ የጌዲዮን ፍቅር በለጠባት። የውጪ ማንነቱን ሳይሆን በውስጥ መልካም ስብዕናው በአደባባይ የጌዲዮን ነኝ አለች። ዮናስ ለመጀመሪያ ጊዜ እንዲህ አይነት ጌም ሲሸነፍ ከፍተኛ ገንዘብና እሱ የሚያምንበትን ክብሩን አጣ። የመጨረሻ እርምጃ ያለውን በቀል በውስጡ አበቀለ። በክፋትም ሊጥላት አሰበ። ጌዲዮንና መቅዲ ግን የጅማ ዩኒቨርሲቲ ዋና ግቢውን ያስቀና ፍቅር ጀመሩ። አይቶ ካይን ያውጣችሁ የማይል መቀኛ ብቻ ነው። በፍቅራቸው አልተደነኩም የሚል ካለ ውሸታም ብቻ ነው። ጌዲና መቅዲ በአሁን ሰዓት ለደቂቃ እንኳን መለያየት ይከብዳቸዋል። በቀን ቀን ፍቅራቸው እየጨመረ አማላይ ጥንዶች ሆነዋል። ጌዲም በብዙ ነገር ተቀይሯል። አሁን ከሰው ጋር ይውላል፣ ከክፍል ጓደኞቹም ጋር ይጫወታል፣ አብሮ ይበላል፣ አብሮ ይጠጣል። በመዘነጥም ቢሆን የግቢውን ቆንጆዎች አስንቋል። ግን ለዚህ ሁሉ መሆን መቅደስ በፍቅሯ ቃል አስገብታው ነበር። አሁንማ ከማርነቅ አልፈው ብዙ ሴቶች ለፍቅር እየተመኙት ነው ጌዲዮንን። ጌዲዮን ግን በፊቱ ፋሽን ሾው ሲሰሩ ቢውሉም ዘወር ብሎ ማያያቸውም። በእርግጥም ትክክል ነው። የፍቅር ጀግና የሚባለው መቶ ያሳለፈ ሳይሆን ከመቶዎቹ ለአንዷ ብቻ መኖር ሲችል ነው። መቅደስም ብትሆን ለማንም ቦታ የላትም። ግን አንዳንድ ሰዎች ግርም ይሉኛል። ወድቆ እያዩ አይጠቅምም ብለው ያላነሱት ነገር ሌላ ሰው አንስቶ ሲያዩ ለምን ቅጥል ድርር እንደሚሉ አይገባኝም። ጌዲዮን ካፌ ቁጭ ብሎ ሻይ እየጠጣ መቅደስ ከክፍል እስክትወጣ እየጠበቃት ነበር። አንዲትም ልጅ መጣ አጠገቡ ተቀመጠች። ጌዲዮንም ይቅርታ የኔ እህት ወንበሩ ተይዟል አላት።
እሷም በተሞላቀቀ አፏ እኔ ሰው አይደለሁም ስትለው እንደዛ ማለት ሳይሆን ፍቅረኛዬን እየጠበቅኳት ነው ስለዚህ ቦታ ቀይሪ ብሎ ሳይጨርስ መቅደስን አይደል እኔ ከሷ በላይ ፍቅር ልሰጥህ ዝግጁ ነኝ ብላ ጠረጴዛው ላይ ያረፉትን እጆቹን ጭብጥ አርጋ ያዘችው። መቅደስም እየመጣች ስለነበረ ፊት ለፊት አየቻት። ከዛ ጌዲዮ እጇን ከእጇ አመናጭቆ አስለቀቃት። በጥፊ ሳለለች ተነስተሽ ከፊቴ ጥፊ ብሎ ሲጮህባት ደንግጣ እየበረረች ሄደች። መቅደስ ፊቷ በደስታ ተሞልቶ በፈገግታ ታጀበ። እንደደረሰችም አቅፋ ሳመችውና ተቀመጠች። ጌዲ ዛሬ ላይብረሪ እናጥና ድብርብር ብሎኛል አለች። መቅዲ ከደበረሽ ለምን ቤተክርስቲያን ደርሰን አንመጣም አላት። መቅደስም ደስ ይለኛል ነጠላዬን ላምጣና እንሄዳለን አለችው። ከግቢው ሲወጡ ዮናስ አያቸው። ወዲያው ወይንሸት ጋር ደውሎ ጠራት። ከዚያም ይዟት ወጣ። እሷም ዮኒ ምን ፈልገክ ነው? እዚሁ ንገረኝ፣ ከአንድ ሰዓት በኋላ መቅደስ አስጠናችኋለሁ ብላናለች ስትለው ዮናስ ዶማ አጠና አላጠና ያው ዶማ ነው አላት። ወይንሸት ንቀቱ አናደዳት። ውስጧ ገብቶ ነዘራት። መልሳ ዶማ እያልከኝ ነው አይደል አለችው። እሱም ገብቶሻል አታድርቂኝ ሲላት አሁን ትርፍ ማውራትህን አቁመህ ምን እንደፈለክ ንገረኝ አለችው። እሱም ቀለል አድርጎ ያው ወደ ማታ መቅደስን እኔ ጋር እንድታመጫት ልነግርሽ ነው አላት። ወይኗም ዮናስ ውላችን እየጨረስን መሰለኝ የተሰጠኝን ግዳጅ በአግባቡ ተወጥቻለሁ። ወረረዶን የተሸነፍከው በራስህ ድክመት ነው ስትለው ዮናስም አይኑን እያጉረጠረጠ ታዲያ ምን ችግር አለው? አዲስ ውል እንዋዋለን፣ ገንዘብ ቢሆን ከባለፈው በላይ ከፍልሻለሁ ሲላት ወይኗ ፊቷን አኮሳትራ እንዲህ አለችው። በቃኝ ዮናስ በቃኝ አልፈልግም አለችው። እሱም ምኑ ነው ይበቃሽ አላት። እሷም በቃ ከዚህ በኋላ ካንተ ጋር መስራት አልፈልግም አለችው። እሱም እየቀለሽ መሆን አለበት ሲላት ዮናስ እየቀለልኩ አይደለም፣ በኃጢአት መጨማለቅ መሮኛል። አይገርምህም? መቅደስን እስከዛሬ በደልኳት እየቆጨኝ ነው። ደግሜ ሌላ ስህተት መስራት አልፈልግም አለችው። ወይንሸት የተቀየረችበትም ምክንያት ትላንትና ተደውሎላት አባቷ በጣም እንደታመመ ሲነግሯት ስታለቅስ መቅደስ አየቻት። ምን እንደሆነችም ስጠይቃት አባቷ መታመሙን ነገረቻት። መቅደስም በየዋህ ልቧ አብሯት እያለቀሰች እግዚአብሔር ይርዳቸው፣ ደግሞ አንቺን የመሰለች መልካም ልጅ አላቸው አይደል? አይዞሽ ጸልይ፣ እኔም ጸልይልሻለሁ ብላ ስታጽናናት በደሏ ተሰማት። ከዛ ደቂቃ ጀምሮ ውስጧ ሲረበሽ ነበረ። ለዚያ ነው ዛሬ ለዮናስ ገንዘብ አልፈልግም ያለችው። ዮናስ ግን መቼም ጨክነሽ በአባትሽ ነፍስ አትፈርጂም ሲላት ስማኝ፣ ይኸው ከሃይስኩል ጀምሮ በነውር በኃጢአት በምሰበስበው ገንዘብ አሳከምኩት፣ ግን ዳነ አልዳነም? አየህ እግዚአብሔር ካላለ እኔ ስላልኩ ወይም ማንም ስላለ አባቴ አይሞትም። ደግሞ ቆሽሼ ከማገኘው ገንዘብ ንጹህ ጸሎቴ ይሻለኛል። መቼም ከዚህ በኋላ ወደ ኋላ አትመልሰኝም። መቅደስ ጥሩና ደስ የሚል ስሜት ውስጥ ነው ያለችው። ደግሜ ልበጠብጣት አልፈልግም። ደግሞ የማላቅ አይምሰልህ። ሆነ ብለክ አንድ ዩኒቨርሲቲ እንዲደርሰን የዕጣ ድልድሉ ውስጥ እጅህን ያስገባኸው እኔ ካንተ ከማገኘው ጥቅም በላይ አንተ ከኔ የምታገኘው ጥቅም ስለሚበልጥ ነው። ለፍቅር ብቀርብህም አንተ ግን ከየትም እንደተገኘች አድርገህ ገላይን ተጫወትክበት። መጫወትህም ሳያንስ አሳልፈህ ለሹገር ዳዲዎች ሸጥከኝ። እኔ ከማገኘው 100% 90ውን አንተ እንደምትወስድ አውቃለሁ፣ ግን 10% ለባቴ መኖር ምክንያት ስለመሰለኝ የከተትከኝ ኃጢአት ውስጥ እንደ ተስማማኝ ሆኜ ኖርኩኝ። በእርግጥ የኔን ትክክለኛ ማንነት ማንም አያውቅም።
ግን ይሁን እስከዛሬ ያልሆንኩትን ሆኜ ብኖርም የኖርኩትም ለአባቴ ቢሆንም በአርቲፊሻል ማንነት አባቴ ድኖ ከሚያዝንብኝ በትክክለኛው ማንነቴ የሆነውን ይሁን አለች ወይንሸት። ምንም እንኳን እንዲህ ጠንከር ያለ አቋም ብትይዝም ወይኗና አባቷ እጅግ ከሚባለው በላይ ስለምትወደው እንባዋ እንደ ጎርፍ ወረደ። ዮናስም እንዳመረረኝ ሲረዳ ኦኬ እንደዛ ከሆነ መቅደስ ላይ ያረግሽውን ሁሉ አንድም ሳይቀረኝ እነግራታለሁ። ይህ ወሬ ተማሪዎች አወቁ ማለት ሳምንት እንኳን እዚህ ጅማ ዩኒቨርሲቲ ግቢ ውስጥ አትማሪያትም። እኔን እንደሆነ አንዴ ጠልታኛለች። የሆነው ቢሆን ማንም ከቁም ነገር አይቆጥረኝም። አንቺን ግን ሲላት ሰውነቷ ድንጋጤ ወረረው። ዮናስ አታደርገውም አለችው። ከት ብሎ ሳቀባት። ዮናስ እኮ ነኝ። ጭካኔን ያኔ ከሃይስኩል ጀምሮ ከማንም በላይ ታውቂዋለሽ አላት። ወይንሸት ከመስማማት ውጪ አማራጭ አልነበራትም። እሺ ግን እንዴት ብዬ ለፍቅር ከመጠየቅክ በላይ ደጋግመክ ጌዲዮንን እንድትጠላው ለማድረግ በመሞከርክ ላይኗ እንኳን ጠልታለች። ታዲያ የት ምን ብዬ ነው የማመጣት አለችው። ለሷ አታስቢ፣ ወክ እናድርግ በያት። ከዛ ወክ እናድርግ ብለሽ ውስጡን ተወስጃታለሽ። ከዛ እላኛው ጫካ ጋር ስትደርሱ ለሁለታችሁም የታፈናችሁ አስመስለን አንቺን በጎን ይወስዱሻል፣ እሷ እጄ ትገባለች ማለት ነው ማለት። ከዛም በተባሉበት ሰዓት ወክ ብላ ይዛት መቅዲን ወጣች። ሰዓቱ መሽቷል። የወይንሸት ሳቅ የውሸት ሳቅ ቢሆንም እየተሳሳቁ መንገድ ጀመሩ። መድረሱ አይቀርምና ዮናስ ያላት ቦታ ደረሱ። ከዛም ከየት መጡ ሳይባል በጥቁር ጨርቅ የተሸፈኑ 4 ጎረምሳዎች አፋፍሰው ሁለቱ ወይንሸትን ሁለቱ መቅደስን ተሸክመው በግራና በቀኝ ወሰዷቸው። ሁለቱ ጓደኛሞች እየተወራጩ ተለያዩ። በእርግጥ ለማስመሰል እንጂ ወይንሸት ውሸቷን ነበረ። ከዛም ቀጥታ በጣም አስፈሪና ጨለማ የሆነ ቦታ ወሰዷት። ማን ይዟት ማን ይልቀቃት ምንም አታውቅም። ወዲያው አንዱ በደንብ ያዛትና አንድ አደንዛዥ ዕፅ ወጋት። ከዛም ከቆይታ በኋላ ሁለቱ ወንዶች ጥለዋት ወጡ። ከመውጣታቸው ሶስተኛው ዮናስ ዋሻ የመሰለውን አስፈሪ ቤት መብራት አበራ። በሰዓቱ ሌላ ሰው ሆና ነበረ። ምንም አታስታውስም። ዮናስንም እንዳየችው ዋው ምን አይነት ውበት ነው አለችው እየተቅበጠበጠች። እሱም ታዲያ ስንቱ ያረገለትን ውበት ስንቱ የሚመኝለትን ውበት አንቺ እንዴት ረግጠሽው ሄድሽ አላት። እሷም ግራ በመጋባት እኔ አለችው። አዎ አንቺ አላት። ቀጥላ ማራ ይሄን የመሰለ ገላም ብል ራሱ ኃጢአት ይሆንብኛል ስትለው የወጓት ዕፅ መስራቱን ተረዳ። ሊበቀላት ያሰበው በህዝብ መሃል ነበረ። ዛሬ ደግሞ የቀወጠ ፓርቲ አለ። ለዛም ነው ይህንን ቀን የመረጠው። መጨፈር ትፈልጊያለሽ አላት። እሷም አዎ በደንብ ነው የምጨፍረው አለችው እየተሻሸችው። እሺ እንደዛ ከሆነ ዛሬ ፓርቲ ስላለ አብረን ሄደን እንቀውጠዋለን። በደስታ ዘለለች፣ አቀፈችው። እሱ ግን ከዛ በፊት በአንድ ነገር እንስማማ አላት። እሷ ምንድን ነው አለችው። ቀጠለ። ማንም ሰው ዮናስ ምንሽ ነው ቢልሽ ፍቅረኛዬ ነው ትያለሽ አላት። አሁንም መቅደስ ግራ በመጋባት ዮናስ ማን ነው አለችው። እሱም ይኸውልሽ ዮናስ ማለት እኔ ነኝ። ለዛሬ ማለትም ለፓርቲው ፍቅረኛሞች ሆነን ነው የምንታየው፣ ገባሽ አላት። እሷም በደስታ ተስማማች። ገና ተቃቅፈው ሲገቡ ብዙ የሚያውቋት ተማሪዎች ስለነበሩ ሰላም ሊሏት ተጠጉ። እሷ ግን ማንንም ልታውቅ አልቻለችም። ግራ ተጋቡ። መቅደስ መንታ እህት አላት እንዴ እስከ ማለት ደረሱ። እውነትም ታስብላለች። ቅብጥብጥ ብላ ዮናስ ላይ እንደ ማስቲሽ ተለጥፋ ለመጣው ለሄደው ትስቃለች። ምንም አላሳፈረችውም። አንዴ ካንገቱ አንዴ ከወገቡ
እየተጠመጠመች ትስመዋለች። ለማያውቃቸው አዲስ ፍቅረኛሞች ነው የሚመስሉት። ግን አብዛኛዎቹ የጌዲዮን ፍቅረኛ መሆኗን ስለሚያውቁ ግራ በመጋባት ጭፈራቸውን አቁመው እነሱን ያያሉ። ከትንሽ ቆይታ በኋላ ግን ጌዲዮን እንዳሰበው ሳይሆን ተቃራኒ ሆኖ በቀሉን ከግብ ሳያደርስ ጌዲዮን ከፊቱ በርበሬ መስሎ እሳት ለብሶና ጎርሶ ከፊት ለፊቱ ቆመ። ዮናስ የታወቀ ተደባዳቢ ስለሆነ አልፈራውም። ከዛም ጌዲዮን መቅደስን ከቅፉ ጎትቶ አስወጣት። እሷ ምንድነው ብላ ጮኸችበት። ዮናስም ፈልጋ እንጂ አስገድጃት እኮ አይደለም፣ ምን ያበሳጭሃል አለው ጌዲዮን። ጌዲዮንም የመቅደስን ጉንጮች በሁለት እጆቹ ይዞ አይኗን እያየ መቅዲ ምንድነው የተፈጠረው አላት። እሷም ማናት መቅደስ ምንድነው የምታወራው ብላ ከጠየቀችው በኋላ ወደ ዮናስ ዞራ ፍቅር ምን ፈልጎ ነው አለችው። ዮናስን መልስ ለመመለስ ሲቃጣ ሁኔታዋ ግራ ያጋባው ጌዲዮን ምን አርጋት ነው ብሎ ከመቅጽበት አንተ ክፉ ምን አድርጋት ነው ብሎ በቦክስ አፍንጫውን ሲለው ዮናስ ደም በደም ሆነ። የፓርቲው ሙዚቃ ባንዴ በጩኸት ተቀየረ። ዮናስ ደሙን ጠራርጎ ሊመታው ሲል እንዳልነበረ አርጎ ቀጠቀጠው። ከዛም የዮናስ ጓደኞችም ተጨመሩ። ቢሆንም ከጌዲዮን ቦክስ ተቋደሱ እንጂ አላስጣሉትም። ምናልባት አንድ ሁለቴ እንጂ ከዛ በላይ አልተመታቱም። ጌዲዮን በቃ ከዚያን በኋላ ቆሞ የሚቀርጽና የሚጮህ እንጂ አገላጋይ ጠፋ። ብዙ ተደባደቡ። ጌዲዮን በበሽታው ይፈራል እንጂ ከማንም ጋር ተደባድቦም ሆነ ተሰዳድቦ አያውቅም ነበረ። ዛሬ ግን በዝምታው ውስጥ ወንድነት ባንገት ደፊነቱ ጌዲዮን በበሽታው ይፈራል እንጂ ከማንም ጋር ተደባድቦም ሆነ ተሰዳድቦ አያውቅም ነበረ። ዛሬ ግን በዝምታው ውስጥ ወንድነት ባንገት ደፊነቱ ውስጥ ጀግንነት መያዙን አስመሰከረ። ወዲያው ነበረ በሼር እየተቀባበለ ያየው። ብርሃንና ሰዓዳም ወዲያው እንዳዩት እየበረሩ ቦታው ላይ ደረሱ። ሲደርሱም ግን አካባቢው በፖሊስ ተከቦ ነበረ። ወዲያው መቅደስን ከጌዲዮንና ዮናስን ጥያቄ እየጠየቋቸው ተመለከቱ። ፖሊሶችም የማን እንደሆነች ሲጠይቋቸው ሁለቱም የኔ ማለትና መከራከር ጀመሩ። ሁኔታው ግራ ያጋባቸው ፖሊሶችም ወደ መቅደስ አፍጥጠው የማን ነች ሲሏት እሷም ዮናስ እንዳላት የዮናስ ፍቅረኛ ነኝ አለች። ጌዲዮን በሰላሟ እንዳልሆነ ቢገባውም እንዲህ ስትል ደነገጠ። ጓደኞቿን በድንጋጤ አፋቸውን ይዘው ደርቀው ቀሩ። ወዲያው ፖሊሶቹ ጌዲዮንን እስር ቤት፣ ዮናስን ደግሞ በጣም ደም እየፈሰሰው ስለነበረ ሆስፒታል ይዘዋቸው ሄዱ። መቅደስን ደግሞ እንደምንም ብለው በጌዲ መታሰር በሐዘን ተኮራምተው ግን ምንም ማድረግ ስላልቻሉ ወደ ዶርም ይዘዋት ሄዱ። መቅደስን ጓደኞቿ ወስደው ካስተኛዋት በኋላ በነጋታው ቢያንስ ከቀኑ 6 ሰዓት ድረስ አልነቃችም ነበረ። ጓደኞቿም እጆቿንና ራሷን ይዘው እየጠበቋት ነው። ቢሆንም አሁንም አልነቃችም። ከዛ ሰዓቱ ብዙ አጠንጥኖ 8 ሰዓት አካባቢ ነቃች። ስትነቃ ሁሉም ነጭ ሆነባት። ቀስ እያለች ጓደኞቿን አየቻቸው። በስማቸውን ጠርታ እንዴት እንደመጣች ጠየቀቻቸው። ስላስታወሰቻቸው በደስታ ዘለሉ። የተፈጠረውን ግን ወዲያው ሊነግሯት አልፈለጉ። ግን እየቆየች ስትመጣ ትላንት እስከ ማደንዘዣው መርፌ የሆነው ትዝ አላት። በዓይኖቿም ፈልጋ ስታጣት ወይንሸትስ አለቻቸው። እነሱም ስላላወቁ ከትላንት ጀምሮ አላየናትም አሏት። መቅደስ ቁጭ ብድግ አለች። ምን አርገዋት ይሆን ብላ አሰበች። በዓይኗ እንባ ሞላ። በእርግጥ አፍነው ምን አረጉኝ ብላም ተጨነቀች። ይበልጥ ግን የወይንሸት ነገር አሳሰባት።
እነ ብርሃንም ምን እንደተፈጠረ ጠየቋት። እሷም የምታስታውሰውን ብቻ ነገረቻቸው። እነሱም ካፈኗቸው የምታስታውሽው አለ ብለው ጠየቋት። ምንም እንዳላየቻቸው ነገረቻቸው። ሰዓዳና ብርሃንም እርስ በርስ ተያይተው ይህን ያደረገው ዮናስ መሆኑን ተረዱ። መቅደስም ፈጠን ብላ ለወይኗ እንድረስላት አለች። ስልኳንም አንስታ ወደ ጌዲዮን ልትደውል አስባ ስልኳን ስትፈልግ አጣችው። ሰዓዳ ነበረች የደበቀችው። መቅደስም የጠፋ መስሏት ብርሃን ስልክሽን ስጭኝ ጌዲ ጋር ልደውል አለቻት። ብርሃንም ቻርጅ ዘግቷል አለች። እሺ ሰዓዳ አለች። እሷ ምንም ሳንቲም የለውም አለቻት። ኮልሚ ባክስ መልሳ ሰዓዳ በማፈር ስሜት አራቴ ስለላልኩበት አይልክም አለቻት። መቅደስ አይታባቸው የማታውቀው የመረበሽና የማይሆን ምክንያታቸው ግራ አጋባት። ወዲያው በቃ ተውት ዶርሞ ይሄዳለሁ ብላ ስትነሳ ሁለቱም ጮኸው አስቀመጧት። መቅደስ ይበልጥ ተንቀጠቀጠች። ምን እንደተፈጠረ እንዲነግሯት ለመነቻቸው። አጋጣሚም ሆኖ ስልኳን ከብርሃን ተራስ ስራ አየች። ከዚህ በላይ ሊዋሿት ስላልቻሉ ከመጀመሪያ ጀምሮ እየተቀረጸ ሼር የተደረገላቸው ቪዲዮ ተራ በተራ አሳያት። መቅደስ የወጓት መርፌ እንደዛ እንዳደረጋት ተረዳች። ግን የኔ የምትለው ዮናስ ይህንን ማድረጉ ሰው ማመን ቀብሮ ነው የሚባለው ተረት እውነት ነው አስባላት። ወዲያውም ለባብሳ ጌዲዮን ወደ ታሰረበት ሄዳ ሁኔታውን አስረዳች። በእርግጥ ፖሊሶች አጭበርባሪ ቢሏትም ከግቢ ቢያስወጧትም ወዲያው ወይንሸት ተሸፋፍና ይህንን ሁሉ ያደረገው ዮናስ ነው። ለዚህም ደግሞ መረጃ ይዛ መጣች። ወዲያውም ፈቱላት። ጌዲዮንም እስከዛሬ በፍቅራቸው ጣልቃ ገብቼ ስለበጠበጥኩ ይቅርታ አለችው። ጌዲዮን በጥፋቱ እስከ መጨረሻ የጸና እንጂ ጥፋቱን ተረድቶ ንስሐ የገባ ክፉና ወንጀለኛ አይባልም አላት። አይኗ እንባ ሲሞላ አቅፎ አባበላት። ምንም ብትበጠብጭንም ዛሬ ፍቅራችንን መልሰሻልና ትናንት ባትደውይልኝ ኖሮ መቅደስ ላይ ሊፈጠር የሚችለው አደጋ ከባድ ነበር። ስለዚህ በፍቅራችን ስም ላመሰግንሽ እወዳለሁ አላት። ወይኗ በደስታ እንባዋን ጠራርጋ በቃ አንተ ሂድ፣ የዮናስ አይን ብዙ ስለሆነ ካየኝ አይለቀኝም ብላ መልሳ ተሸፋፍና ቻው ብላ ሄደች። ፖሊሶችም ወዲያው ወንጀለኛውን ዮናስን ፍለጋ ኃይል አሰማሩ። ወይኗም ወዲያው ከጌዲዮን ትንሽ እንደራቀች በመኪና አፋፍሰው ወሰዷት። ጌዲዮን ግቢ እንደደረሰ ለመቅደስ ደወለላት። እሷም ቅድም ደማምቶ በዛ ላይ በሽታውም ተነስቶበት እንደነበረ አይታም ተነግሯት ስለነበረ ተይዛ እያለቀች ነበረ። ስልኳም እንደ ጮኸ አንስታ ስታየው ጌዲ ነው። በህልሟ በሀሳቧም መሰላት። ብቻ በደመነፍስ አንስታ ሄሎ ስትለው ተፈቶ ግቢ መናፈሻው ጋር እየጠበቃት መሆኑን ሲነግራት ህልሟን በውኑ ለማየት ስልኩንም ሳዘጋ እየገነፈች ሄደች። አንገቱ ላይ ተጠምጥማ ይቅርታ አውቄ አይደለም አለችው። ጌዲዮን በትንፋሿ ተሸሽጎ እንደተረዳት ነገራት። ወዲያውም የክፍል ጓደኞቹ መጥተው እያቀፉ በመፈታቱ መደሰታቸውን ገለጹለት። ብርሃንና ሰዓዳን መጥተው አቅፎ እንኳን ደስ አለህ አሉት። እሱም ስለ መልካም ምኞታቸው በፈገግታ አመሰገናቸው። ከዛም ሁለቱ ጥንዶች ተያይዘው መናፈሻ ውስጥ ገቡ። ከዛም በስስትና በናፍቆት እቅፍቅፍ ብለው ተቀመጡ። ወይንሸትና ዮናስ ጋር ወሰዷት። ወይ ዮናስ ያ ውበቱ ውርግፍ ብሏል። ፊቱ ደረቱም ሳይቀር እዛም እዚህም ታሽጓል። እንዳያትም በጥፊ አጋጫት። ምንም አላለችው። ደገማት። የወይኗ ሰውነት እንደ በረዶ ቀለጠ። ለነገሩ መስሏት እንጂ ፓርቲው ላይ ጌዲዮን እንዲመጣ ማድረጓን እንጂ ማስፈታቷን አላወቀም።
ይህንማ ቢያውቅ ኖሮ በነፍስም አልተረፈችም። በቀጥታ መጥቶ አንገቷን አነቃት። ለምን ለጌዲዮን እንደተናገረች አፍጥጦ ጠየቀ። እሷም የዛሬውን ማስፈታቷን አለማወቁ ሲገባት እኔ አይደለሁም ብላታለች። ያሰበውን በቀል ከእሷ ውጭ ማንም ስላላወቀ ክህደቷ ይበልጥ አግሎት እንደ አህያ ረገጣት። ብዙም ከደበደባት በኋላ እሷም ከዋሸች በኋላ እስኪ አባቴን ይንሳኝ አልተናገርኩም በያላት ወይኗ በአባቷ በውሸት መማል እንደማትምል ስለሚያውቅ እውነትም መማሉ ከበዳት። እያለቀሰችም እኔ ነኝ አለችው። ደግሞ በጥፊ ሲላት ሴትን ስለተማታህ ጀግና የምትባል መስሎክ ነው? ወንድ ከሆንክ ትላንት መማታት ቢያቅትህ እንኳን ራስን አትከላከልም ነበር ስትለው በብስጭት በቦክስ ሲላት እስከ ታሰረችበት ወንበር ተዘረረች። ወዲያው ፖሊሶች በሩን በርግደው ገቡ። ያሉትንም ሁሉንም አፋፍሰው ይዘዋቸው ሄዱ። መቅደስና ጌዲዮን መናፈሻ ውስጥ ተቃቅፈው ለብዙ ሰዓት አልወጡም። መቅደስ የቆሰለውን ፊቱን እየደባበሰች አይኑን ታየዋለች። እሱ ግን የወይን እሸት ነገር አሳስቦታል። በእርግጥ መቅደስም በውስጧ እየተመላለሰችበት ነው። በኋላም ጌዲ ያለችው እሱም ወዬ መቅደስ ሲላት ትላንት ስታገት እኮ ወይን እሸት ማብራት አግታለች፣ በዛ ላይ እስካሁን አልመጣችም፣ እኔ ፈራሁ አለችው። ወይኗ ስልክ ደውላም እንደነገረችው በኋላም መረጃ ቀብላ እንዳስመጣችው ለማንም እንዳይናገር በመቅደስ ተስማማች። ለምን አትደውይላትም አላት። አረ ብዙ ሞክረናል፣ ስልኳ ዝግ ነው፣ አሁንም ሞክሬ ከፍታው ይሆናል አላት። ስልኳን አውጥታ ደወለች፣ ዝግ ነው። ደግማ ደጋግማ ሞከረች። ቢያንስ አስሬ ከሞከረች በኋላ ጠራ። መቅደስ ከተቀመጠችበት ተነሳች። ጌዲዮን በተስፋ ያዳምጣት ጀመረ። ስልኩ ተነሳ። ሄሎ ወይኗ የት ነሽ አለቻት። ወይኗን በሚቆራረጠው ድምጿ ከክሊኒክ እየወጣች ቢሆንም እዚሁ ነኝ እመጣለሁ እየመጣሁ ነው አለቻት። መቅደስም ግን ደህና ነሽ ስትላት አዎ ብላ ዋሸቻት። ከ15 ደቂቃ በኋላም ግቢ እንደምትመጣ ነገረቻትና ስልኩን ዘጋችው። ጌዲዮንም ችግር አለ አላት። መቅደስም ድምጿ ጥሩ አይደለም ግን ደህና ነኝ ብላኛለች። በቃ አትሁን ደህና ትሆናለች፣ ዶርም ሄጄ ልብሴን ቀያየር እመጣለሁ ሲላት ወይኗ እየመጣች ስለሆነ እኔ እዚሁ ጠብቃታለሁ አለችው። ግንባሯን ስሟት ሄዳ ባለቻት ደቂቃ ወይኗ ግቢ ገባች። መቅደስ ስታያት ደነገጠች። ፊቷ ድልዝ ብሎ አልኮል ተቀብቷል። አይኗ ከፍቷል። ጉንጯ ደግሞ አብጧል። ጭራሽ ያቺ ቀበጧን ወይን እሸትን አትመስልም። መቅደስ አቅፋ ምን እንደሆነች ጠየቀቻት። ወይኗ ግን መልፋ ምንም አልሆንኩም ነበረ። ብዙ ለመነቻት። ፍንክች ዮናስ ነው አይደል? ዝም። መቅደስ ተናደደች። እንዴ ፊትሽ እንደዚህ ባንዲራ መስሎ ምንም አልሆንኩም ነው አለቻት። ወይኗ አይኗ ግንባሯ ሞላ። መቅዲ ይሄ ይገባኛል፣ እንደውም እንደኔ በደል ሲያንስሽ ነው አለቻት። መቅደስ ግራ ገብቷት የተፈጠረውን እንድትነግራት አባት ለመነቻት። እሷ ቤተ ክርስቲያን ሄደው እንደምትነግራት ቃል ገብታ ይዛት ወደ ቤተ ክርስቲያን ሄደች። ከቤተ ክርስቲያኑ ቅጥር ግቢ እንደገቡ ከጥላ ስር ቁጭ አሉ። ወይኗ ከመጀመሪያ ቀን አንስቶ እስከ ዛሬ ያደረገች በእንባ ጎርፍ እየታጠበች ነገረቻት። ይህን ሁሉ ያደረገችው አባቷን ለማሳከም እንደሆነ እናም በእግዚአብሔር ስም ይቅርታ እንድታደርግላት ከእግሯ ተንበርክካ ለመነቻት። መቅደስ ግን የሰማችውን ማመን ስለተሳናት ቃል ሳትተነፍስ ጠላት እየተጣደፈች ወጣች። አጋጣሚ የሆነው የዕለቱ ጉባኤ የስብከት ፕሮግራም ላይ ደርሶ ነበር። የስብከቱም ቃል ይቅር እንዳልኳችሁ ይቅር ተባባሉ ነው። መቅደስ ይህን ቃል ስትሰማ
ቆም ብላ አሰበች። ቢሆንም ስጋዊ መንፈሷ እልህ አስይዟት መንገዷን ቀጠለች። ቀጥታም ዶርም ገብታ ማንንም ሳታናገር ተጠቅልላ ተኛች። ወይኗም ትንሽ ቆይታ ከኋላዋ መጣች። ሰዓዳና ብርሃን ደነገጡ። አንቺ ባላ ምን ሆነሽ ነው አለቻት። ሰዓዳ ብርሃንም ቀጥላ አረ ምን ጉድ ነው በማርያም መቅደስ ነይ እያሏት ሊቀሰቅሷት ሲል ቢሞክሩ እንደተኛ ሰው ዝም አለቻት። ወይኗም ምንም አልሆንኩም አታስቢ ተናመኝ ብላ እሷም ተኛች። ሁለቱም እንቅልፍ ሳይወስዳቸው ሲገላበጡ አደሩ። መቅደስ ተነስታ ጌዲዮን ጋር ሄደች። ተያይዘው ካፌ ገቡ። ምን ሆነሽ ነው ማታ ስደውል ስልክሽን ያላነሳሽው አላት። እሷም ዝም አለችው። ፊቷ ልክ አልነበረም። መቅዲ ምን ተፈጠረ? ትክክል አይደለሽም አላት። እሷም አይደለሁም እንዴ ምን ሆንሽብኝ አላት። እሷም የተፈጠረው ነገረች። እሱም እንዴ ታዲያ ይቅርታ ሳታደርግላት መጣሽ አላት። ጌዲ ከበደኝ፣ በእሷ የተነሳ እኮ እኔና አንተም ተለያይተን ትምህርታችንን ማተን ነበረ አለችው። ጌዲ ፈገግ ብሎ መቅዲ እውነተኛ ፍቅር ይፈተናል። በእርግጥ አጥፍታለች፣ ግን እኛ ከተጻፈልን ውጪ አንኖርምም። አንዳንዶቻችን የሌላውን ብርሃን ስላጨለምን የኛ ይበልጥ ይበራል ብለን እናስባለን፣ ግን ተሳስተናል። ከምንም በላይ ግን ጥፋተኝነትን አምኖ ይቅርታ መጠየቅ ትልቅ ጥበብ ነው። ይቅርታንም መቀበል መሸነፍ ሳይሆን ትልቅ ብልህነት ነው አላት። ሰው ሆኖ የማይሳሳት የለም። ፍቅራችን ገደል ልትጨምሪው ብትሞክሪም ከገደሉ የመለሰችውም እሷ ነች አላት። ጌዲዮ ግን ይህን የተናገረው እንዳትናገር ያለችውንም የነገረቻት መስሎት ነበረ። መቅደስ ቀበል አድርጋ እንዴት ነው ከገደል የመለሰችው አላት። እንዴት ነው ከገደል የመለሰችው ብላ ጠየቀችው። እንዲህ የዛን ቀን ማታ ስልክ ባትደውልልኝ ምን ሊፈጠር እንደሚችል አስበሽዋል? በዛ ላይስ ደግሞ እኔን ለማስፈታት ካገቱሽ ልጆች መረጃ ለመሰብሰብ አንሶላ እስከ መጋፈፍ ራሷን ለመስዋዕት ማቅረቧን ይቅርታን ሊያስደርግላት አይችልም? መቅደስ ጭንቅላቷን ያዘች። ይህን ስትሰማ ቆይ ለምን አልነገረችኝም ስትል ጌዲ ደንግጦ አልነገረችሽም እንዴ አላት። አዎ ብላ ከመቀመጫዋ ተነስታ በኋላ እንገናኛለን ብላ እየሮጠች ወደ ወይኗ ሄደች። ወደ ዶርም ስትገባ ወይኗ እያለቀሰች ለመሄድ ሻንጣዋን እያዘጋጀች ነበር። መቅደስም ተቆጥታ የልትሄጂ ነው አለቻት። ወይኗም አባቴ ሰው ያስፈልገዋል ይሄድለት አለቻት። መቅደስም ውሸትሽን ነው ይቅርታ ስላላደረኩልሽ ነው አለቻት። ወይኗም ባታረጊልኝም አልፈርድብሽም ስትላት መቅደስ ጥምጥም ብላ አቀፈቻትና ይቅርታዋን እንደተቀበለች አሳገረቻት። ወይኗ በደስታ ጨቤ እየረገጠች ትልቅ ሸክም ቀለለላት። ከዚህ በኋላ ወይኗ ከመቅደስና ከጌዲ ጋር በመተባበር ዮናስን ለፍርድ የሚያበቁ መረጃዎችን ሰበሰቡ። ለምሳሌ ሴቶችን ለሹገር ዳዲዎች እንደሚሸጥ፣ አደንዛዥ እጾችን ዩኒቨርሲቲው ግቢ ውስጥ ድረስ እንደሚያዘዋውር፣ ሌሎችም። ከዛም ከጅማ ዩኒቨርሲቲ ግቢ ተባረረ። በመቀጠልም በፍርድ ቤት 3 ዓመት ተፈረደበት። ከዚህን ጊዜ በፍቅራቸው መሃል የገባና ከፍተኛ ክፍተት የፈጠረ ሰው የለም። ከ2 ዓመት በኋላ የዓመቱ መጨረሻ ላይ ማለትም ትምህርት ሲዘጋ ጌዲዮን መቅደስን ወሎ ድረስ ወስዶ ከእናቱ ጋር አስተዋወቃት። እናቱም ልክ እንደኔ ሆነሽ ልጄን ተንከባከቢልኝ ብለው አደራ ሰጧት። መቅደስም ብትሆን ያለምንም ፍርሃት ቤተሰቦቿ ጋር ወስዳ አስተዋወቀችው። ከዚያም ሁለቱም ቤተሰቦቿ በተሰበሰቡበት በሽታው ተነስቶበት ወደቀ። የሚገርመው ግን አንድም ሰው አልተቃወማትም። እንደውም ኮሩባት። ልጃችን ገንዘብ፣ ቤት፣ መኪና፣ መልክ፣ ቁመና፣ ዝና ሳትል ፍቅርን መረጠች ብለው ልክ እንደ ጌዲዮን እናት የመቅደስም ቤተሰቦቿ መረቃቸው። እህት ወንድሞቿም ታናሻችን ብትሆኝም ሁሌ አርያችን ነሽ ብለው ተራ በተራ እያቀፉ ሳሟት።
ያው በሽታው ሲብስበት ጸበል ይዛው እየሄደች ታስታምመዋለች። እናም በዚህ መልኩ ጌዲዮንና መቅደስ ድፍን ሌላ 2 ዓመት በፍቅር ዘለቁ። ህይወት በብዙ ውጣ ውረዶች የተሞላች ናትና ከ2 ዓመት በኋላ ምን ሊፈጠር ይችላል? ምን ሊፈጠር ይችል ይሆን? አብረን የምናየው ይሆናል። በትዕግስት አብረን ታሪኩን ይኮምኩሙ። ይህ ሶሎ ቲዩብ ነው ቤተሰቦች። ሶሎ ቲዩብ የተለያዩ ስነልቦናዊ፣ ማህበራዊ እንዲሁም ደግሞ ሞራላዊ፣ መንፈሳዊ የተለያዩ የሰው ልጆች አስተሳሰብ ከፍታ እጅግ ከፍ የሚያደርጉ ሀሳቦች፣ ጉዳዮች የሚነሱበት ምርጥ ቻናላችሁ ነው ቤተሰቦች። በዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለመጣችሁ በጣም አመሰግናለሁ። እነሆ እንቀጥል። የመቅደስና የጌዲዮን ትውውቅ ድፍን 3 ዓመት ሊሞላው 1 ሳምንት ብቻ ነው የቀረው። አሁን ዓመቱ አዲስ ነው። የእረፍት ጊዜያቸውን ጨርሰው መቅደስ የ4ኛ ዓመት እንዲሁም ደግሞ ጌዲዮን ደግሞ የ5ኛ ዓመት ትምህርታቸውን ለመቀጠል ነገ ወደ ጅማ ዩኒቨርሲቲ ይጓዛሉ። በተለይ ለጌዲዮን ይህ ዓመት ልዩ ነው። ዛሬ ላይ እንዲቆም በትምህርቱ ገብቶ ሰው የደረሰበት ደረጃ እንዲደርስ ከፈጣሪ በታች መሰላል የሆነችውን የእናቱን አደራ የሚወጣበት ታሪካዊ ዓመት፣ ተመርቆም ለቁም ነገር የሚበቃበት ልዩ ዓመት ነው። እንኳን ለእናቱ እንኳን ለራሱ። መቅደስም የዚህን ዓመት መጨረሻ ናፍቃለች። ደወለችለት። ሄሎ ጌዲ፣ ወየ ፍቅር፣ እንዴት ነህልኝ? እግዚአብሔር ይመስገን ደህና ነኝ። አንቺ እንዴት ነሽ? እንዴት ነሽማ? ደህና ነኝ አለች። አንተ ግን እያመመህ ነው አለችው። አረ ደህና ነኝ፣ ደግሞ ደህና ነኝ ትላለህ እኮ። ቅድም እኮ ስደውል ማዘር አንስተው እንዳመመህ ነግረውኛል። ወይ መግዲ፣ እማን አታውቂያትም? እና ነው ራሴን ምስል እኮ ነው። አቋረጠችው። በቃ ራስ ምታት ላንተ በሽታ አይደለማ። ለማንኛውም ነገ መናኸሪያ እንደደረስክ ደውልልኝ። አባዬ ወደ ጅማ ደርሳችኋለሁ ብሎኛል። ሌሊት ስለምትነሳ አሁን ተኛ አለችው። እሺ ደህና ደርልኝ፣ እንደደረስኩ ደውልልሻለሁ። ቻው ቻው ተባብለው ተለያዩ። በነጋታውም ልክ እንዳለችው ተያይዘው በአባቷ መኪና ጅማ ገቡ። ከዚያም ወደ ጅማ ዩኒቨርሲቲ ዋናው ግቢ አባቷም ምሳ ጋብዞ ግቢ ያደርሷቸው ወደ አዲስ አበባ ተመለሰ። መቅደስና ጌዲዮን ግቢ እንደገቡ ከሁሉም ከጓደኞቻቸው ጋር ተገናኙ። ወይኗ፣ ብርሃን፣ ሰዓዳ፣ በለጠው ሌሎችም ተሰባሰቡና ቡና ለመጠጣት ሻንጣዎቻቸውን አሳርፈው ወጡ። በለጠው በጓጓው ልቡ እናንተ የተገናኛችሁበትን 3ኛ ዓመት እንዴት ነው የምታከብሩት አላቸው። መቅደስም እንዳምናው ነው በቃ ይቀወጣል አላት። ብርሃንም ሙድ ስትይዝበት የሰውንማ ለማሞቅ አንደኛ ነህ፣ ግን ያንተ መቼ ነው ስትለው ሁሉም ሳቁበት። እንዴ ትቀልጃለሽ እንዴ? በአንድ ሳምንት አንድ ሴት እቀይራለሁ። ታዲያ እኔ ለየትኛዋ ፓርቲ ላዘጋጅ? ስታይኝ ከበርቴ ቱጃር መሰልኩሽ እንዴ? ጌዲዮንም ቀጠለና አንድ መያዝ ነው አለው። ወይ አንድ ትቀልዳለህ መሰለኝ። እንደዛ ሲል ሳዳ ወሬ ቀየራለች። ከዛም ትንሽ እንደተዝናኑም ጌዲዮን አመመው። ብዙም ሳይዝናኑ ወደ ግቢ ተመለሱ። 3ኛ ዓመት የትውውቅ ልደታቸውን በደመቀ መልኩ እያከበሩ ሳለ ዛሬም ጌዲዮን አመመው። ቢሆንም እስኪነቃ ጠብቀው ሻማቸውን አብርተው ሲደሰቱ ነው ያደሩት። ቢሆንም ግን መቅደስ የፍቅረኛዋ ነገር እያሳሰባት ነው። ጭራሽ እንቅልፍ አልወሰዳትም። ጌዲዮን ሲነቃ እንቅልፍ አልያዛትም። መቅዲ ምን ሆንሽብኝ? ለምን አትተኝም ሲላት እንቅልፍ ስላልመጣ ነው አንተ ተኛ አለችው። ፊቷ ተቀያይሮ ስለነበረ ጌዲዮን ወዲያው ወጣለት። ምን እያስብሽ ነው? ስለ እኔ ነው አይደል አላት። አሁን ስለ አንተ። እስከ መቼ ነው እንዲህ በሽታን ተሸክመ የምትኖረው መቅዲ አለችው። መቅዲዬ እሺ ምን ላርግ አትበለኝ። የሐኪም ቤት ለመሄድ አይደለ እንዴ ዛሬ ነገ እያልክ ስንት ጊዜ ሆነ?
መቅዲ ቢሄድም እኮ ምንም ለውጥ አይኖረውም እኮ። እንዴት አወቅ? መቅዲ የኔ በሽታ እኮ አትጨርሰው ከልጅነቴ ጀምሮ ነው ልትለኝ ነው? አዎ ደግሞ እኮ ሰዎች ሲያወሩ እንደሰማው ከሆነ እጀሰብ ነው ይባላል። አረ ጌዲ እንደተማረ አስብ። ለስምኑ እንደ 4 ዓመት ሙሉ አገር አቀፍ ውጤት አሸንፎ የተሸለምከው። ለነገሩ ጌዲ ሐሳቧን እንድትቀይር እንጂ እንደዚህ አይነት ነገር አያምንም። መቅዲዬ ምንም አልሆንም፣ ደግሞ ጸበል እየሄድኩ ይሻለኛል። ጌዲ ልታባብለኝ አትሞክር። እኔ እንቅልፍህም ያስፈራኛል። እንባ ባይነው ሞልቶ ፈሰሰ። ደግሞ የትኛው ጸበል ነው ሐኪም የሚከለክለው? ሁሌ ይሻለኛል ትላለህ፣ ግን እየባሰብህ ነው ጌዲ። አንተን ካጣን እኔም ሆንኩ እናትህ አንድ ቀን አናድርም። መቅደስ ስቅስቅ ብላ ለቀሰች። ጌዲም ሊያስቀይሳት ፈልጎ ማታ ወድቄ ያሳፈርኩሽ አላት። መቅደስ በአንዴ አራስ ነብር ሆነች። ባለ በሌላ አቅሟም በጥፊ ሞላችለት። ለመናገር ተስኗት ትንፋሿ ተቆራረጠ። ጌዲዮንም ጉንጩን ይዞ እየሳቀ አረ እየቀለድኩ ነው አመረርሽ እኮ ሲላት በንዴት ደረቱን እየወገረች እኔ ጨንቆኛል አንተ ትቀልዳለህ ጌዲ። በፍቅር የሚመቱትን 2 እጆቹን ግጥም አድርጎ ይዞ አቀፋት። መቅደስ ይበልጥ አለቀሰች። የምታጣው እየመሰላት ነው። ጌዲዮንም ሁኔታዋ ግራ ገብቶት አረ በቃ አንቺ ደስ ካለሽ የሳምንቱ መጨረሻ ላይ እንሄዳለን። እስኪ ማርያምን ብላለች። በልባና በሳቅላ ያለሆነ ማርያምን እንሄዳለን ብሎ አባበላትና አቅፏት ተኙ። መቅደስ ከጌዲዮን ቀድማ ነቃች። ሻወር ወስዳ ለባብሳ ስትጨርስ ልትቀሰቅሰው ጌዲ ያለችው መልስ አልሰጣትም። አሁንም ተጣራች። ዝም አላት። አንተ ጌዲ ተነስ፣ ሰዓት ረፍዷል፣ ግቢ ክላስ መግባት አለብን አለችው። አሁንም መልስ አልሰጣትም። ክዋለች። ከወንበሯም ተነስታ ወደ አልጋዋ መራች። በእጆቿም እየደበደበች ብትጠራውም ሊሰማት አልቻለም። እንደ በረዶ ቀለጠች። ሰውነቷ ደነዘዘ። የምትይዘው የምትጨብጠው ጠፋ። ጌዲ ደጋግማ እየጠራች አቤት ብለኝ ጌዲ። ጌዲዮን ግን የመቅደስ ድንጋጤ አንደበቷን አሰረው፣ ሰውነቷን አደነዘዘው። የምትሆነው ግራ ገባት። ብቻ ደጋግማ ጌዲ ትላለች። ጌዲዮን ግን አውቆ ስለነበር መጨረሻ ላይ በሳቅ ተንፈራፈረ። ወይኔ መቅዲ ብሞትም አትጮሂም ማለት ነው እያለ የማቋረጠውን ሳቁን ይስቅ ጀመር። በድንጋጤ ብቻ ቢሞት መቅደስ ሞታ ነበረ። ሞቶ መመለስም እንዲህ ከሆነ መቅደስ ግማሽ መንገድ ሄዳ ነው የመጣችው። እንደምንም ራሷን አረጋግታ እውን ቀልድ መሆኑ ሲገባት ንዴት ፊቷን በርበሬ አለበሰው። እሱ ግን አሁንም ይስቅ ነበር። ቀልደህ ሞተሃል እባክህ፣ ቀልደህ እኮ ልብ ውልቅ ብሏል አለችው። ጌዲም እየሳቀ እንዲህ ልበቢስ መሆንሽንማ ባቅ ኖሮ እንዲህ አይነት ቀልድ አልቀልድም ነበር ሲላት መቅደስ ቦርሳዋን አንስታ የያዘችውን ቁርስ ሳይመጣ ጥላ ወጣች። እሱም አረ ቁርሱ ቢቀር ልልበስና አብረን እንሄዳለን አላት። እሷ ግን እንዳልሰማችውና ከንዴቷ ብዛት መሬቱን አጥብቃ እየረገጠች ነው ሄደች። ከዛም በኋላ ደጋግሞ ብዙ ጊዜ ቢደውልላት እንድታናገረው ተናገረችው። በመጨረሻም እንደተቀየመችውና እንደማታነሳው ሲሆነው ወይንሸት ጋር ደወለ። ወይኗም ገና ከማንሳታ አንተ ልጅቱን ምን አርጋት ነው እንዲህ አደንዝዘህ የላካት ነው ወይስ ድንግልናዋን ዛሬ ነው የወሰድከው ብላ እየሳቀች ነበር። ጌዲዮንም ባማረው ሳቁ አጅቦ እሱንም እኮ ቆየ የተረከብኩት ባይሆን ትዝታው ይሆናል አላት። ወይኗም ሳቁን ተቀብላ እየሳቀች ትዝታ እንዲህ ቢያረግማ እኔ በሽተኛ ሆን ነበር አለችው። እሱም ወይናዬ እባክሽ በሆነ ነገር አስቀይሜያት ነው
ስልኳንም አላነሳም አለችኝ። በማርያም አገናኘኝ አላት። እሷ ወይ ጌዴን ገና ስወጣ ነው የደወልኩልኝ፣ አሁን ደግሞ ላይብረሪ ልገባ ነው፣ ባይሆን ብርሃንና ሰዓዳ ዶርም ስላሉ አንደኛቸው ጋር ደውል አለችው። እሱም መልሶ ሰዓዳ ጋር ደወልና እንድታገናኘው ጠይቃት፣ መቅደስ ግን አላናገረውም ስትል ብርሃን ለመልቻትና ስልኩንም ተቀብላ ምን ፈለጋለች? ጌዴን መቅደስ እግዚአብሔርን እንዲህ ያስከፋሻል አላልኩም፣ ይቅርታ አድርጊልኝ አላት። ብዙም ከማበላት በኋላ ይቅርታ አደረገችለትና ሁሉ የሚገናኙበት መናፈሻ እንደሚጠብቃት ነገራት። ከዚያ የሚገርም ነው። ጌዲዮንና መቅደስ ፍቅረኛሞች ከሆኑ በኋላ ብዙ ሰዓቶች ጌዲዮንን ለፍቅር ጠይቀውታል። ብዙ ሴቶች ጌዲዮንን ለፍቅር ጠይቀውታል። በተለይ አደራ የተባለችው የክፍሉ ተማሪ ትፈታተነዋለች። ይኸው ዛሬም ሆነ ብላ መቅደስን እየጠበቀ የተቀመጠበት መናፈሻ ድረስ ሄዳ አጠገቡ ተቀመጠች። ብዙ ብሏት እምቢ ስላለችው ዞር በይ አላላትም፣ ዝም ብሏት ተቀመጠ። እሷም ጌዲ ሰላም ነው አለችው። እሱም እግዚአብሔር ይመስገን አላት። ይቅርታ መቅደስን እየጠበክ እንደሆነ አውቃለሁ፣ ግን በጣም ስለናፈቀኝ ነው የመጣው። ጌዲዮንም በግርምት ፈገግ ብሎ እኔ ናፍቄሽ አላት። እሷም አዎ ብላ ተጠግታ እጁን ያዘችው። መቅደስ ፊት ለፊት አየቻቸው። እንዳየቻቸውም ቆመች። ጌዲዮንም ቀስ ብሎ ራሱን ያዘ። ከዛም ሰውነቱን አንቀጠቀጠ። በተቀመጠበት ወድቆ ሲንፈራፈር አደራው ሰቀጠጣት። እንኳን ልታነሳው የጨበጠበት እጆቹን ተጸይፋ እየጠራረገች ጥላው እየበረረች ሄደች። መቅደስ ግን ከመቅጽበት እየሮጠች አጠገቡ ደርሳ ስታቅፈው እየሳቀ ነቃና ወይ የዘንድሮ ፍቅር። መቅደስ በድጋሚ ተናደደች። ምን ለማለት ነው አለችው። እሱ እንዴ አስቢው፣ ጤነኛ እያለሁ አፈቀርኩህ፣ ናፈኩህ፣ አበርኩልህ ስትል የነበረችው ልጅ ታምሜ ስወድቅ ግን ተጸይፋ ጥላኝ ሄደች። ታዲያ ይሄ ፍቅር ነው? መቅድዬ ካፈቀሩ አይቀር እኮ ልክ እንዳንቺ ነው ከነ ሙሉ ማንነት። የኔ እናት አንቺ እኮ ትለያለሽ። እኔ ማለት እኮ በእጆቹ ጉንጮቿን ጨብጦ አይኗን እያየ ቀጠለ። ከድለኞቹ መሃል አንዱ ነኝ። አንቺን የሰጠኝን ፈጣሪ በምን ቃል እንደማመሰግነው አላውቅም ብሎ ጠበቅ አድርጎ ግንባሯን ስሞ አቀፋት። መቅደስም ጌዲዬ እኔም እኮ ያንተ በመሆኑ እድለኛ ነኝ። ደግሞ ድጋሚ እንዲህ አይነት ቀልድ አትቀልድ፣ እኔ እኮ ህመመክ ያስፈራኛል አለችው። እሱም ድጋሚ እንዲህ አይነት ቀልድ እንደማይቀልድ በፈጣሪ ስም ብሎ ቃል ገባላት። እንዲህ እያሉ ደግሞ ሌላ ወራቶች አሳለፉ። ፈተና እየተፈተኑ ስለነበረ አሁን በብዛት ጥናት ላይ ናቸው። ሰሞኑን ግን ጌዲዮን በጣም እያመመው ነው። ቢሆንም ጌዲዮን ህልሙን ለማሳካት ጠንክሮ እየተማረ ነው። ዛሬ ደግሞ ከመቅደስ ጋር አብረው ሁሌ የሚያጠኑበት ጫካ ሄደው እያጠኑ ነው። ጥናታቸውንም እንደጨረሱ ጌዲዮን የመቅደስ እግር ላይ ተኝቶ እንደለመደው አይኗን እያየ ምን እንደናፈቀኝ ታውቂያለሽ አላት። እሷ ምንድን ነው አለችው። የምመረቅበት ቀን አላት። ወይ አሁንማ እኮ ጨረስክ፣ ግማሽ ዓመት እኮ ነው የቀረ፣ ግን ለምን ጓጓህ ጌዲ አለችው። እንዴ መግኔ የማየን ደስታ ለማየት ነዋ። የኔን ዓለም የምታሳየኝ ተመርቀህ ነው ስትለኝ ነበረ። ታዲያ ዓለሟን ለማሳየት ለምን አልጓጓም አላት። መቅደስም ፈገግ ብላ እሱማ መመረቀቅ የኔም ዓለም እኮ ነው ስትለው፣ ግን ምንድን ነው ስጦታዬ አላት። እሷም የአገር ቀይ አበባ ተሸክሜ እሰጥሃለሁ አለችው። በቃ አላት። በቃ ይህ ነው ብችልማ ቀይ ምንጣፍን ባስነጥፍልህ ደስ ይለኛል አለችው። ጌዲዮንም ስቆ ሐሳብሽም በቂ ነው የኔ እናት፣ ደግሞ የዛሬ ዓመት አንቺ ስትመረቂ እኔም በተራዬ በዛ ሁሉ ህዝብ ፊት ተንበርክኬ የኔን መቤት አግቢኝና የፍቅርሽ ታዛዥሽ ባሪያሽ ሆኜ የእድሜ ዘመኔን ልገዛልሽ እችላለሁ አላት።
መቅደስ ዛሬ ላይ ሆና የቀጣዩን ዓመት ምርቃቷን ቀን በምትወደውና በምታቀፈው የጌዲዮን የጋብቻ ጥያቄ አጣማ ደስታዋን በሌላ ሳለችው። ከዛም ጌዲዮን ጊዜ ፊልም ቢሆን አሳልፌ የምርቃቴ ቀን ላይ አድርጌው ነበረ ብላ ጎንበስ ብላ በስስት ተፈረሳለች። ደግሞ እኮ ጌዲ የምርቃቴ ቀን መጀመሪያ እኛ ቤት ነው የምንሄደው አለች። ለምን አላት። እንዴ እማዬ እኮ ደግሳለሁ ብላለች። እዛም የማየ ግብዣ እንዳለቀ ብሩክ ወይም ታላቅ ወንድሜ ይዞን ቀጥታ እናንተ ቤት አለች። ጌዲዮን ደስታው ተደማምሮ ከዛም ቀጥታ ግቢ ሄዱ። እንደገቡም ትንሽ እንደተራመዱ ጌዲዮን አካባቢ ሁሉ ጨለመበት። መቅደስን ጥብቅ አድርጎ ያዛትና መቅዲ ራሴን አላት። እሷም ደንግጣ ምን ሆንክብኝ አለችው። እኔ እንጃ ራሴን መቅድዬ ያሺኝ ሁሉም ጨለመብኝ አላት። መቅደስ ላንዴ አይኗ በእንባ ተሞላ። እኔን ምንም አትሆንም ፀሐዩ ይሆናል አለችው። ከዛም እንደምንም ብላ ወደ ጥግ አስቀመጠችውና ክብሪት ልትፈልግ ተነስታ ልትሄድ እጇን ከእጁ ልታስለቀቅ ስትል መቅዲ የትም አትሂጂ ደግፊኝ ራሴ ሊፈርስ ነው ብሎ በፍርሃት አጥብቆ ያዛት። ምንም ጌዲዮን ሁሌ ቢወድቅም እንዲህ ብላት ሊና ያውቅም አቅፋው ስቅስቅ ብላ ማልቀስ ጀመረች። ከደቂቃዎች በፊት የነበረው ሳቅና ደስታቸው ለአንዴ እና ለመጨረሻ ጊዜ በሐዘን ተቀየረ። ጌዲዮን እንደምንም ፊቷን ፈልጎ እንባዋን እየጠረገላት መቅድዬ ጠንካራ ሆኚ እኔ እኮ ሁሉም ነገር ጨለመብኝ አላት። የእሱን እንባ እየወረደ መቅደስ ለአንዴ በለቅሶ ሲቃ ሲጣለች። ወዲያው የግቢው ሰው ሁሉ ግልብጥ ብሎ ተሰበሰበ። በዩኒቨርሲቲ ውስጥ ተማሪ የቀረም አይመስልም። ጌዲዮንም ወዲያው ራሱን ሳተ። የእሷም ሆነ የእሱ ጓደኞች እያለቀሱ ነበረ። አብዛኛዎቹ ግን እንዳለፈው አወዳደቁ የወደቀ መስሏቸው ይነቃል እያሉ ነበረ። ቢሆንም ግን ለተከታታይ 3 ሰዓት ሊጠብቁትም ሊነቃ አልቻለም። መቅደስ ለሁለት ተይዛለች። ብቻ እየቀለደብኝ ነው፣ ውሸቱን ነው፣ ንቃ በሉት ትላለች። እሱ ግን ቀልዱን አልነበረም። በመጨረሻም አምቡላንስ መጥቶ ይዞት ሄደ። አምቡላንሱ እያበረረ ጅማ ዩኒቨርሲቲ ጠቅላላ ሆስፒታል አደረሳቸው። ወዲያው ዶክተሮቹ ተባብረው ድንገተኛ ክፍል አስገቡት። አብረውት የመጡት መቅደስ ሰዓዳና በለጠውም ብቻ ነበሩ። ለነገሩ መቅደስ አለች አትባልም። እሷም ለሕክምና አልጋ መያዝ እንጂ ቀራት ደንዝዛለች። ብቻ እየሮጡ ሴክሬታሪዋን ጠይቀው ያሉበት ክፍል እየሮጡ ሄዱ። ከዚያ ዛም እንደደረሱ እንዴት ነው አሁን አሏቸው። በለጠው ዶክተሮቹ ገና አልወጡም አላቸው። ከዛ ሁሉም በጭንቀት ተከበው መጠበቅ ጀመሩ። ከዛም ቢያንስ ከ1 ሰዓት ቆይታ በኋላ ዶክተሮቹ ወጡ። እንደውም ሁሉም ተሯሩጠው ከበቧቸው። ዶክተር እንዴት ነው አሉ። አንዱ ዶክተር ሲቀር ሌሎቹ ፊታቸው ሳይፈታ ጥለዋቸው ሄዱ። ሁሉም ፈሩ። መቅደስማ አንደኛዋን ተዝለፈለፈች። ዶክተሩ ቁና እየተነፈሰና ሊያወራ ሲል መቅደስ ዶክተር በፈጠረ ክፉን እንዳትነግረኝ ሞተ እንዳትለኝ ስትለው ወይንሸት አረ መቅደስ 3 ጊዜ አማትቢ አለቻት። ዶክተሩም መኖሩን አለ እኛም የተቻለን እርዳታ አድርገንለታል፣ ግን አሁንም ሁሉም ምን ያው እስካሁን አልነቃም። የሚያስፈልገውን ሕክምና ሰጥተነዋል። ተራ በተራ እየገባችሁ ማየት ትችላላችሁ። ከ2 ሰው በላይ ግን ውስጥ መቀመጥ አይቻልም። ሌላው ከታማሚው ጋር ቀረቤታ ያላችሁ ክፍል ቁጥር ቢሮ 24 መታችሁ አናግሩኝ ብሏቸው ዶክተሩ ሄደ። መቅደስ ቀድማ ገባች። ስታየው ይባስ እስክትል ድረስ ስቅስቅ ብላ አለቀሰች። ጌዲዮን ከወገቡ በላይ ብዙ ገመዶች ተለጣጥፎበታል። አፍና አፍንጫውም በኦክሲጂን መስጫ ታፍነዋል። እጆቹም ተዘርግተዋል፣ አይንቀሳቀሱም።
ሳቁ ጠፍቶ ከንፈሮቹ ተከርነዋል። የሚያምሩት መቅደስን አይተው የማይጠግቡት አይኖቹ ተከርነዋል። እጁን ጭምቅ አድርጋ ይዛ እየሳመች ጌዲዮን ፈተና እኮ አላለቀም፣ ደግሞ ላይብረሪ እንገባለን ተባብለን አልነበር? ለምን አትነሳም? እንሂድ ጌዲ፣ የውሸት አያምርብህም፣ በእኔ አጨክንማ፣ ተው ተነስ እያለች ለማይሰማት ጌዲ ብዙ አወራችው። መቆየቷን የተረዱት ጓደኞቻቸው እዛው እያለች እየገቡ ጌዲዮን እግዚአብሔር ይማርህ እያሉ እሷንም እያዝናኑ ወጥተው ደጅ ላይ ተቀመጡ። ከዛም በለጠውና መቅደስ ዶክተሩ ቢሮ ሄዱ። ሲገቡም እንዲቀመጡ ጋበዛቸው ዶክተሩ። ከዛም በለጠው ዶክተር ችግር አለ እንዴ ብሎ ጠየቀው። ዶክተሩም ይኸውላችሁ አሁን እንዲህ ነው ብሎ መናገር ይከብደኛል፣ ምክንያቱም ሙሉ ምርመራ መደረግ አለበት። ለአሁን ግን ጥያቄዎችን ልጠይቃችሁ። ታማሚው ከዚህ በፊት ራሱን ስት ነበር ብሎ ጠየቀው። አዎ ግን እስከ እንደ ዛሬው ሆኖ አያውቅም። ሕክምና ተደርጎለት ያውቃል? መቅደስ ይህን ጥያቄ ለመመለስ አንደበቷን ፈታች። ስንቴ እንደለመንኩት እኮ ይኸው ይህ ቀን እንዳይመጣ ፈርቼ ነበረ ብላ ለቅሶዋን ቀጠለች። በለጠው ደግፏት ነበረ ስታለቅስ፣ ግን አቅፎ አባብላት። ዶክተሩም ቀጠለ። እሺ ያለፈው አልፏል፣ አሁን ማሰብ ያለብን ስለ ወደፊቱ ነው። እናም ለካርድ ላልጋ እንዲሁም ደግሞ ለጊዜው ሕክምና የሚውል 7,000 ብር ማስያዝ ይጠበቅባቸዋል አላቸው። ከዛም እንደወጡ በለጠው መቅዲ እጅ ላይ ምንም ሳንቲም የለም፣ ምን ይሻላል አላት። አታስብ ቤት እደውላለሁ ብላ መቅዲ አባቷ ጋር ደወለች። ሄሎ አባ። ወይዬ መቅዲ ደህና አይደለሽም እንዴ ልጄ? አዎ አባ፣ ጌዲዮን አሞት ሆስፒታል ነን። ይህን ያክል? አዎ 5 ሰዓት ሊሞላው ነው፣ ራሱን ከሳተ ግን አልነቃም አለችው። አሁንም እያለቀሰች ነው። አባቷም ራሱን ይዞ በቃ አይዞሽ ምንም አይሆንም፣ አሁን ይነቃል። ደግሞ ሁላችንም ስራ ነን፣ እህትሽ ግን እረፍት ላይ ስለሆነች አሁን ልካታለሁ። እሺ አባ ብትችል ግን አሁን 7,000 ብር ላክልኝ። ኧረ ልክልሻለሁ፣ ምንም ችግር የለውም፣ ብቻ አንቺ ራስሽን አረጋጊ። እሺ አባ አመሰግናለሁ። ጌዲዮን ይነቃል እየተባለ ሲጠበቅ ሳምንት ሞላው። የጅማ ጠቅላላ ሆስፒታል ዶክተሮችም የጌዲዮን ነገር ከአቅማቸው በላይ ስለሆነባቸው ወደ አዲስ አበባ ተክለ ሃይማኖት ሆስፒታል ሪፈር ተጻፈለትና ከጅማ ተነስተው አዲስ አበባ ገቡ። እስካሁን ያልተነገራቸው የጌዲዮን እናትም በጣም እየደወሉ ልጅስ እያሉ ሲጠይቁ በብዙ ምክንያት መታመሙን ቢደብቋቸውም የወለደ አንጀት ነውና ጌዲ መታመሙን ተረድተው አጥብቀው ሲለምኑ ግድ ሆነባቸውና ዛሬ እውነቱን ተናገሩ። አይ እናት በሞት መሃል ሆነው ነው አዲስ አበባ የደረሱት። ያው እነ ብርሃን በለጠው፣ ወይኗ ሰዓዳ፣ እንዲሁም ደግሞ ሌሎች መቅደስ ስትቀየር ነገ ፈተና ስላለ ተመልሰው ጅማ ሄደዋል። መቅደስንም ቢሆን ቤተሰቦቿ እንዲሁም የጌዲ እናት ሄዳ ፈተናዋን እንድትፈተን እየለመኗት ነው። እሷ ግን ካልነቃ አልሄድም አለቻቸው። የጌዲዮን እናት ለቅሷቸው መራራ ነው። የመንገዱ ድካም ሳይሰማቸው፣ ሰውነታቸው መዛሉ ሳይሰማቸው ልጃቸው እግር ላይ ተደፍተው አሁንም መራራ እንባ እያነቡ ነው። መቅደስማ እንባዋ አልቆ ፈዛለች። በኋላም እንደምንም ለምነው የመቅደስ ቤተሰቦች የጌዲዮንን እናት ይዘው እቤት ሄዱ። መቅደስ አሁንም አልጋው ላይ በግንባሯ ተደፍታ እያንቀላፋች ነው። የሆነ ሰዓት ላይ የጌዲዮን ጣቶች ሲንቀሳቀሱ ተሰማትና ከህልሟ እንደነቃች ሆና ባተተች። ስታየው አይኖቹ ግራና ቀኝ እያዩ ነው። ደስታ አንቋት ለአንዴ ጮኸች። ተጣድፋ ሄዳ ግንባሩን ደጋግማ ሳመችው። ከዛ ጌዲዮን ነገ እኮ ፈተና ነው፣ አብረን እንሄዳለን አይደል አለችው። መንቃቱን ከነርስ የሰሙት ዶክተሮች እየተሯሯጡ መጡ። ወዲያው መቅደስ አያችሁ አይደል አለች።
መቅደስና ጌዲዮን በብዙ ፈተና 3 ዓመት በፍቅር አሳልፈው 4ኛው ዓመት ግን አስጊ ሆኗል። ጌዲዮን የጓጓለትን የ5ኛ ዓመት ትምህርቱን መጨረስ አልቻለም። ዋና የሚባለውን ፈተና አምልጦታል። ከሆስፒታል ወጥቶ እንዲፈተን መቅደስ ዶክተሩን ብትለምነውም ለሕይወቱ አስጊ ስለሆነ እንደማይወጣ ነግሯት እሷም አልፈተንም ብትልም ጌዲዮን በፍቅሩ ለምኗት ፈተናዋን ለመፈተን ጅማ ተመልሳ ዛሬ ወደ አዲስ አበባ መጣለች። ሙሉ የሕክምናውን ወጪ ችለው እያስታመሙት ያሉት የመቅደስ ቤተሰቦች ናቸው። እናቱም ከክፍለ ሀገር መጥተው አብረውት ነው ያሉት። ጌዲዮን ከራሱ በላይ የእናቱን ህልም አለማሳካቱ ተስፋ አስቆርጦታል። መቅደስም በሱ መታመም ሌት ተቀን እያለቀሰች በድን ብትሆንም ዛሬም ትምህርቱን ቀጥሎ እንደሚመረቅ ተስፋ ትሰጠዋለች። ዛሬ ውጤት ይመጣል፣ ስለዚህ ለዩኒቨርሲቲው አሳውቀን ብትዘገይም ትፈተናለህ፣ ሪሰርችህንም ቢሆን ትጨርሰዋለህ አለችው። መቅደስ የፍርሃትና የደስታ ስሜት ይታይበት። የጌዲዮን እናትም እንዳፍሽ ያርገው አሏት። የእሷም አባት እንደዛው። ጌዲዮን ግን ውስጡ ጤነኝነት እየተሰማው ስላልሆነ የሚመጣው ውጤት ጥሩ ይሆናል ብሎ መገመት ተስኖታል። ብቻ በአጠቃላይ አፋቸው መልካም ቢናገርም ውስጣቸው ፈርቷል። ሰዓቱ ሲደርስም መቅደስና አባቷ ውጤቱን ለመስማት የዶክተሩ ቢሮ ሄዱ። እንዲቀመጡ ከጋበዛቸው በኋላ ዶክተሩ ከምን መጀመር እንዳለበት ግራ ገብቶት አይናቸውን ያይ ጀመረ። ውስጣቸው ይበልጥ ተረበሸ። ዶክተር ግን ችግር አለ እንዴ ያሉት። ይኸውላችሁ አለ ዶክተሩ፣ ይኸውላችሁ ይህ ዜና ለእናንተም ከባድ እንደሆነ አውቃለሁ፣ ግን ግዴታ መናገር ስላለብኝ ስሙኝ። ጌዲዮን የጭንቅላት እጢ ታማሚ ነው። መቅደስ አፏን ይዛ እየተንቀጠቀጠች ምን አለች? አዎ ሕክምናውን በጊዜ ጀምሮ መድኃኒት ስላልወሰደ በህይወት የመኖር ጊዜውን አጥቦታል። መቅደስም ሆነች አባቷ እንባቸው ድንገት እንደሚጥል በረዶ የቀላቀለ ዝናብ ዱብ ጀመረ። መቅደስ በልህ ድምጿን ከፍ አድርጋ እና ይሞታል ልትለኝ ነው አለችው። ዶክተሩ አላልኩም፣ አልወጣኝም፣ የምትችሉት ከሆነ አንድ እድል አላችሁ አላቸው። አባቷ እንደምንም አረጋግቷት ምንድነው ንገረን፣ ብቻ ጌዲዮን ይዳን እንጂ የሆነውን ይሁን ለመፈጸም ዝግጁ ነን አሉ። በአስቸኳይ ቀዶ ጥገና መደረግ አለበት። መቅደስ አይሆንም ብላ ይበልጥ ጮኸች። ችግሯ ህመሟ ቢገባውም መረጋጋት ባለመቻሏ ዶክተሩ ተናደደ። መቅደስ አዳምጪኝ፣ ቀዶ ጥገናው እዚህ ሀገር አይሰጥም። ይህ ማለት በዚህ 4 ወር ውስጥ ከሀገር ወጥቶ ቀዶ ጥገናው ካላደረገ በህይወት መኖሩ አስጊ ነው። ለህክምናው ደግሞ 2 ሚሊዮን ብር ያስፈልጋል ብሎ ሀሳቡን በቁጣ ገልጾ ቁና ተንፍሶ ለአንዴ ዝም አለ። መቅደስና አባቷም በህልማቸው እስኪመስላቸው ደርቀው ቀሩ። ምንም ሳይናገሩ ቢሮውን ለቀው ወጡ። ከወጡ በኋላ መቅደስ ተስለፍልፋ ወደቀች። ነርሶቹም ተሯሩጠው አንስተው አስተኛት። ስትነቃም ሁሉም ቤተሰቦቿ ተሰብስበው ነበረ። አባቷ ነግሯቸው ስለነበረ ሁሉም አይናቸው በእንባ ብዛት በርበቡ መስሎ ነበረ። እማ 2 ሚሊዮን ብር ያስፈልጋል አሉ እኮ አለቻት። የቤተሰቦቿን አይን እያየች እህቷም እሷን ለማዝናናት ያንቺ እንዲህ መሆን እኮ ብር አይሆንም፣ ይልቅ ብሩን እንዴት ማግኘት እንዳለብን ብናስብ ነው የሚሻለው ስትል እንዴ ከየት ነው የሚመጣው የሚያክል ብር አለች መቅደስ። ቀጥሎም ቅብጥብጡ ወንድሟ ሲስቱ ተነካሽ እንዴ 200,000 ማግኘት ከባድ በሆነበት ሀገር እንዴት ብለሽ ነው? ሳይጨርሰው የሁላቸውም ታላቅ የሆነችው በረከት ከየትም ብለን አግኝተን መታከም አለበት። እናትየዋም አዎ ቤታችንን ቢሆን ሸጠን እናሳክመዋለን፣ ማሟያ ደግሞ ሁላችሁም አካውንት ያለውን ብር እናወጣለን፣ ካልሞላም ብድር አናጣም የሚል ተስፋ ለመቅደስ ሰጥተዋት ከዛ ቀን ጀምሮ
በየፊናቸው ብሩን ማፈላለግ ጀመሩ። ብዙ ወጪ ስላወጡ ሁሉ ቤቱም ያሰቡትን ብር ሊያወጣ አልቻለም። ሌላ ህመም እንዳይሆንበት ስለፈሩ ነገሩን ለጌዲዮን እስካሁን አልነበሩትም። እናት ግን ቢሰሙን ደጅ ሰላም እየሄዱ ደጅ ከመጥናት ፈጣሪ ከመለመን ውጭ ምንም ማድረግ አልቻለም። ዘወትር የመቅደስን ቤተሰቦች ሲያዩ እንዲህም አለ ወይ ይላሉ። ጌዲዮንን ለማሳደግ ያዩትን መከራ እሳቸውና ፈጣሪ ብቻ ነው የሚያውቀው። እንኳን የባለቤታቸው ዘመዶች የገዛ ቤተሰቦቻቸው ሰላምታ ሰጥቷቸው እንኳን ያውቁ። የጌዲዮን እናት ያለፉትን ዓመታት ሲያስታውሱ ደም እንባ ያለቅሳሉ። ቢሆንም ፈጣሪ እንደ ሰው አይደለም፣ ይኸውና መቅደስን ሰጣቸው። እውነት በዚህ ሰዓት ብቸኛ ቢሆኑ ኖሮ ጌዲዮን ነፍሱ ባልተረፈች ነበረ። ግን ሳይደግፍ አይጣላም ይባላል። ግን ምንም እንዳሰቡት ገንዘቡን ማግኘት አልቻለም። ቤቱንም የሚገዛ አጡ። የሚያገኙም የሚጠሩላቸውም ዋጋ ለቤቱም ለዋጋ ለሕክምናውም አይመጥንም። በቲቪና በራዲዮንም ማስታወቂያ ሊያሰሩ ቢጠይቁ የጠየቋቸው ገንዘብ ከባድ ነበረ። በዛ ላይ ዶክተሩ ያለው ጊዜ አጭር ስለሆነ በፍጥነት ፕሮሰስ መጀመር እንዳለበት እየነገራቸው ነው። አሁንማ ሁሉም ተስፋ ቆርጠው የሚገቡበት ጠፋቸው። ወደ ፈጣሪ እያሉ ሁኔታቸው ግራ ያጋባው ጌዲዮን ቅብጥብጡን ቅዱስ ብቻውን ሲያገኘው ቅዱሴ አለው። ወየ ጌዲ አለው፣ የሕክምናውን ውጤት ንገሩኝ ስላቸው ደህና ነው አሉኝ። ደህና ከሆንኩ ለምን አልወጣም ሲላቸው አይ ትወጣለህ ይሉኛል። ሰሞኑን ደግሞ ሁላችሁም ተረብሻችኋል። ምን ሆናችሁ ነው? በጭንቀት ማለቄ እኮ ነው ሲለው ያው ቅዱስ እንግዲህ እስካሁንም ያላወራው አፉን ይዘውት እንጂ ወሬ የሚባል አይደብቅም። እናም ምን እባክህ የጭንቅላት እጢ ያለበት ውጪ ሄዶ መታከም አለበት፣ ለዛ ደግሞ 2 ሚሊዮን ብር ያስፈልጋል ብለውን ተፍ እያልን ነው ይለዋል። በተለይ ቶሎ ካልታከመ መሞቱ እንደማይቀርም ፍርጥርጥ አድርጎ ነገረው። ጌዲዮን ተስፋ ቆርጦና እሞታለሁ አለው። አረላሽ ትታከማለህ፣ ደግሞ ቤታችን ሊሸጥ እየተስማማን ስለሆነ እግዚአብሔር ከረዳን በሩ ይገኛል። ጌዲዮን ከመቅጽበት ህመሙ ተነሳበት። ወዲያውኑ ዶክተሮቹ ተሯሩጠው ሕክምና አደረጉለት። ብዙም ሳይቆይ መቅደስ መጣች። መታመሙን ስታይ ወዲያው ቅዱስ እንደነገረው ገባትና አንተ ነገርከው አይደል አለችው። ወንድሟ ቅዱስም መቅዲሞች የጠይቆኝ ነው ሲላት፣ ኧረ ተው ነው እንዴ? ድሮም ጥፋተኛው እኔ ነኝ፣ አንተን ሰው ብያምኜ መሄዴ። አሁን ለአባሳ ልናገር፣ ቀጥ ብለህ ውጣ። ኧረ መቅዲ በጥፊ አላልኩህም፣ ያው በጥፊም ያላልኩ ታላቄ ስለሆንክ ነው። ቆይ ቢሞትስ አታስብም እንዴ ስትለው፣ እሺ ይቅርታ አድርጊልኝ፣ ሁለተኛ አይደገመኝ ማለት። ሁሌ እንዲህ ትላለህ፣ ግን ሁሌም ታጥቦ ጭቃ ነህ ስትለው እንደምንም አግባብቷት ይቅርታዋን አገኘ። ጌዲዮን ሲነቃ መቅደስ እጆቹን ተንተርሳ ተኝታ ነበረ። ከዛም እጁ ሲንቀሳቀስ ነቃች። አይኖቿን በእንባ ሞልታ ጌዲዬ ደህና ነህ ስትለው መቅዲ እሞታለሁ አይደል አላት። መቅደስ ደንዝዛ ማን ነው እንደዚያ ያለው? ደሞስ ቢሉስ ሰው ፈጣሪ ነው እንዴ? አትሞትም፣ ተጋብተን ገና ልጆች ወልደን አርጅተን ነው የምንሞተው። ቴዲዬ ትተኸኝ አትሞትም ብላ እያለቀሰች ፊቱን እየተሽከረከረች ሳመችው። ጌዲዮን አለቀሰ። መቅዲ ታውቂያለሽ፣ ሁሌ ከእንቅልፌ ስነሳ እንደሚጥለኝ እንደምወድቅ አውቃለሁ፣ ግን አንድም ቀን እንኳን እሞታለሁ ብዬ አስቤ አላውቅም። መቅደስ ተስፋው ተሟጦ ጮኸችበት። ጌዲዮን አትሞትም ብላ እያለቀሰች ትታው ወጣች። ወዲያውኑ ባስ ይዛ ቀጥታ ጅማ ዩኒቨርሲቲ ዋናው አስተዳዳሪ የዲን ቢሮ ሄደች።
እንባዋ ያለማቋረጥ ይፈስ ነበር። ሰውነቷ ከስቶ አይኗ ጎርጉዶ ጉንጯ ሟምቶ በተስፋ ማጣት ተጎሳቁላ ጭራሽ መቅደስ አትመስልም። አስተዳዳሪው ደንግጦ መቅደስ አላት። አዎ መቅደስ ነው። የኔ እንደዚህ መሆን ገረመ? አዎ ሊገርምህ ይችላል። ምክንያቱም አባይን ያላየ ምንጭ አመሰግነ። ጌዲዮን አላያችሁትማ? ካልጋ ተጣብቆ ሞቱን እየተጠባበቀ ነው። አያችሁ? የዚህን ዩኒቨርሲቲ ስም 4 ዓመት ሙሉ አስጠራ። ዘንድሮ በመመረቂያው ሰዓት ሲጠፋ ግን ምን ሆኖ ነው እንኳን አላላችሁም። እሱ ባመጣው ውጤት ለስማችሁ ለማስጨብጨብ ግን አንደኞች ናችሁ። አስተዳዳሪውን እንደምንም አረጋግቶ ስለተፈጠረው ነገር ለመረዳት ጠየቀዋት። እሷም ሁኔታውን በሙሉ በዝርዝር ነገረችው። ከዛም የዩኒቨርሲቲው ኮሚቴዎች ተሰባስበው መልስ እንደሚሰጧት ነግረዋት ወጣች። ስትወጣ ወይንሸትና በለጠው አንድ ላይ እየሄዱ አገኘቻቸው። ስለ ጌዲዮን ሲጠይቋ ሁሉም ነገረቻቸው። ከዛም ተመልሳ አዲስ አበባ መጣች። ከዛም ጓደኞቻቸው እንዳቅማቸው ገንዘብ ማሰባሰብ ጀመሩ። የዩኒቨርሲቲው አስተዳዳሪ እንዳሉ ተሰባስበው አንድ ሀሳብ ላይ በመድረስ ዩኒቨርሲቲው ማስታወቂያ ለቀቀ። በዚህም የተነሳ ቤታቸው ሳይሸጥ ሌላም ከባድ ወጪ ሳያወጡ የጌዲዮን ሙሉ ሕክምና ወጪ የሚችል ስፖንሰር ተገኘ። ወዲያውም መቅደስ ጋር ተደውሎ የምስራቹ ተነገራት። ሁሉም ተስፋ በቆረጠበት ሰዓት አዲስ ተስፋ በእውነት ደግማ የተወለደች ያክል ነው የተሰማት። ደስታዋንም ለሁሉም አጋርታ አንድ ላይ ጮቤ ረገጡ። ዶክተሩም ጋር ሄዳ ገንዘቡ ተገኘ፣ ይድናል አይደል አለችው ዶክተሩን። መቅደስ ይድናል ብዬ ተስፋ እንጂ እውነታውን ልነግርሽ አልችልም። ምክንያቱም ጌዲዮን የመጨረሻ ከፍተኛውን ቀዶ ጥገና ነው የሚያደርገው። ለዚህ ከ10 ወይም እስከ 1 ዓመት በሕክምና ሊቆይ ይችላል አላት። የዶክተሩ ንግግር ደስታዋን ቢያደፈርሰውም ለዚህ ያበቃን ፈጣሪ ነገንም አይጥለንም ብላ ተስፋዋን ፈጣሪ ላይ አደረገች። አብሮት ለማስታመም ማን መሄድ እንዳለበትም አባቷና እናቷ ሲጠየቁ መቅደስ እኔ ነኝ አለች። ቅዱስ እንዴ አንቺማ አትሄጂ፣ ልታስታመሚ ነው ወይስ በለቅሶ ልትደፊው? መቅደስ ተናዳ ኧረ እባክህ ስትለው እህቷም ብሩክም ሁሉም እሷ መሄድ እንደሌለባትና የጌዲዮን ቃል ለማክበር መማር እንዳለባት ነግሯት ከዛም እኔ በሚል ክርክር ብዙ ከቆዩ በኋላ ብሩክ እንደሚሄድ ተወስኖ ፕሮሰሱ ተጀመረላቸው። ከዛም የበረራው ቀን ቤት ፕሮግራም ተዘጋጅቶ ሁሉም ዘመድ ጓደኛ ተሰብስቦ ቤቱ በእንባ ታጠበ። ጌዲዮን ቤት የመጣው ባልጋ እየተገፋ ነው። ቀና ብሎ እንኳን ቻው ሌላቸው አልቻለም ነበረ። መቅደስማ ደግማም የማታዊ የመሰላት ነው። በተለይ ዶክተሩ በቀዶ ጥገና ወቅት ምን ሊፈጠር እንደሚችል መገመት ከባድ ነው ያላት ትዝ ብሏት ለቅሷ እርም የምታወጣ ነበር የሚመስለው። ከዛም ጓደኞቻቸው ያሰባሰቡትን ገንዘብ አስረከቡት። ብቻ ሁሉም የበኩላቸውን እያበረከቱ ሰላም እንዲመለስ መልካም ምኞት ተመኙለት። መቅደስ ግን እንደሌሎቹ ጥቅማ ጥቅም ሳይሆን በጀሪካን ጸበልና እምነት አርጋ ለወንድሟ አደራ ሰጠችው። ኤርፖርትም ስትሸኘው የአንገቷን ማህተብ አውልቃ ሕይወቴ ያላንተ ባዶ ናት፣ እኔ የምኖረው አንተ ስትኖርልኝ ነው። ተመልሰህ ከመጣ ይህን ማህተብ ታስርልኛለህ፣ ያለበለዚያ ግን እኔም ተከትዬ በሰማይ ቤት እምነቴን ማህተቤን ትመልስልኛለህ ብላ በአንገቱ ላይ አሰረችለት። ይህን ስትለው ጌዲዮን ከተወለደ እንደዚህ ቀን አምርሮ አልቅሶ አያውቅም። አለቀሰ። እጇን እንደምንም ጨብጦ አደራ እግዚአብሔር ያረገውን ቢያረገኝም እንዳትሸነፊ፣ ነገ አዲስ ቀን ነው፣ ትምህርትሽንም አደራ ተምረሽ የኔን ህልም አንቺ ያሳኪልኝ አላት። እንኳን እናቱ እንኳን ቤተሰቦቿ በኤርፖርቱ ዙሪያ ያሉ ሰዎች ሁሉም በእንባ ታጠቡ። ወንድሟም እያለቀሰ ሁሌም በዋትስአፕ በቫይበር ሁሌም እንደሚገናኙት ቃል ገብቶላቸው በለቅሶ ተሰናበቱ። ጌዲዮን ለሕክምና ውጪ ከሄደበት ቀን አንስቶ መቅደስ ሀሳቧን መሰብሰብ ተስኗት ቃሉን ለማክበር ስትል ወደ ጅማ ዩኒቨርሲቲ ብትመለስም ከትምህርቷ ይልቅ ሀሳቧ ስለ ጌዲዮን ሁኔታ
ወንድሟ የሚልክላትን መረጃ ለማወቅ ነበረ ጉጉቷ። ያው ዶክተሩ እንዳለው ቀዶ ጥገናው በአንድ ጊዜ የሚከናወን ስላልነበረ ቀዶ ጥገናው አለው ባላት ቁጥር በሐሳብና በጭንቀት ቀድማ የምታልቀው እሷ ነች። አረ ጌዲዮንስ ቢሆን የሞት አፋፍ ላይ ቆሞ ሞትን የሚፈራ የመጀመሪያው ሰው እኔ ነኝ ብሎ እንዲያስብ ድረስ ሞትን ፈራው። ዳግም የእናቱና የመቅደስን አይኖች አለማየቱን ሲያስብ ሞትን አብዝቶ እየረገመ ከበሽታው በላይ ናፍቆት ጎዳው። መለየቱ ህመም ሆነበት። የመቅደስ ፈገግታ፣ ጫወታዋ፣ ሳቂታነቷ ፍቅሯን መቋቋም አቃተው። በተለይ አብራ የታመመችለት ህመሟ ከማንም አስበልጣ ተማርኮ የማረከው ፍቅሯ እያደረገ ውስጡ ሌላ በሽታ ሆነበት። በመመረቂያ ወቅት ሆስፒታል መተኛቱን ረስቶ መቅደስን አግብቶ ለእናቱ የልጅ ልጅ ማሳየት አማረው። ሌላ ተስፋ፣ ምናልባት እውን የማይሆን ህልም። አለቀሰ፣ አብስቶ አዘነ፣ አብስቶ አነባ። ብርሃን ሰዓዳና ወይንሸትን ብትሆን መቅደስ እንድትረጋጋ ዘና እንድትል ብዙ ጥረት እያደረጉ ነው። ቢሆንም እንዳሰቡት አልሆነላቸውም። ምክንያቱም ከነሱ ጋር ከመሆን ይልቅ በፊት ጌዲዮን የሚሄድበት የሚያዘወትርበት ስፍራ እየተቀመጠች ብቸኝነቷን መርጣለች። ከሰው ተራ አውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይህ መዘዘኛ ብሎ አይደለ የዘፈነው ጥላሁን ገሰሰ። ቢሆንስ የጌዲዮን እናት እነ መቅደስ ቤት ትንሽ ከተቀመጡ በኋላ ወደ ሀገር ቤት መመለስ እንደሚፈልጉ ለቤተሰቡ ሲናገሩ የመቅደስ አባትና እናቱ ግራ በመጋባት ምን አጠፋን ሲሉ ጠየቋቸው። የጌዲዮን እናትም አረ ምን በወጣችሁና የእናንተን ውለታ እኮ ነፍሴንም ብሰጥ ከፍዬ አልጨርሰውም። ግን ይህን መልካምነታችሁን እግዚአብሔር ነው በሰማይ የሚከፍላችሁ። ሰው የለም ባልኩበት ወቅት ነው እናንተን አግኝቼ እውነትም የሰው መድኃኒቱ ሰው ነው ያልኩት ስትላቸው፣ ታዲያ ምን አድርገን ነው ጌዲዮን ሳይመጣ ሊሂድ የሚሉት? አይ እኔ እንጃ ብቻ አንድ ያለኝን የአይንን ማረፊያ ዘሬን መተኪያዬን ልጅን እንዳላጣው ልቤ ፈራ። ታዲያ እዚህ ሆኜ በስቅቅን ከማልቅ ከቀያችን አንድ ገዳም አለ፣ እዛው ሄጄ በሱባኤ ፈጣሪ ጨክኖ እንዳይጨክንብኝ ብለምነው ይሻለኛል ብዬ ነው። እንደዛ ከሆነስ መልካም፣ ፈጣሪ ጥሎ አይጥልም፣ ይለመናል፣ እውነት ብለዋል። የተናቀን ያከብራል፣ የተረሳን ያስታውሳል፣ አበቃለት የተባለን ታሪክ ይቀይራል። አሁን ይለመናል አሏቸው። እንዳሉትም በነጋታው የጌዲዮን እናት ወደ ሀገር ቤት ተመለሱ። አመሻሽ ላይ ስለነበረ የደረሱት ቤታቸውን አዘጋጅተው በነጋታው ወደ ገዳም ገብቼ ሱባኤን እጀምራለሁ ብለው አሰቡና ኩርትምትም ብለው ጋደም አሉ። የልጃቸው ነገር እያስጨነቃቸው በሐሳብ ተውጠው በዛው እንቅልፍ ወሰዳቸው። ሌሊትም በራቸው በኃይል ተንኳኳ። እትዬ አስካለ የሚል ድምፅ ሰሙ። በራቸው በመንኳኳቱ ቢደነግጡም የሰሙት ድምፅ የንስሐ አባታቸው መሆኑን ሲያውቁ ተረጋግተው በሩን ከፈቱ። ሲከፍቱት ግን እሳቸው ብቻ ሳይሆኑ ብዙ ሽማግሌዎች፣ ጎረቤቶቻቸው እንዲሁም ለብዙ ዓመታት የራቋቸው የባለቤታቸውና የራሳቸው ቤተሰቦቻቸው ደጃቸውን ሞልተውት ነበረ። የጌዲዮን እናት በድንጋጤ ደርቀው ቀሩ። የልጃቸውን መርዶ ነጋሪዎች መስሏቸው አንደበታቸው ተርበተበተ፣ ሰውነታቸው ተንቀጠቀጠ፣ ልባቸው ሄድ መጣ ይል ጀመር። በሚቆራረጥ ድምፃቸው ልጄ ምን ሆነ? ልጄ አባ ሲሉ የንስሐ አባታቸውን ጠየቁ። ነገሩ ግን ካሰቡት ውጪ ነበረ። ይሄ ሁሉ ሰው የተሰበሰበው ይቅርታ ለመጠየቅ እንደሆነ ሲረዱ ነፍሳቸው አረፈች። ግን ለምን ሲሉም ጠየቁ። የልጃቸው መታመምን ሰምተው እንደሆነም ሲነግሯቸው አለቀሱ። በእንባቸው መስታወስን ያሳለፉትን የመከራ 20 ዓመታት ወደኋላ መለስ ብለው አስታወሱ። ጌዲዮን ከልጆቻቸው ጋር አንድም ቀን እንዲጫወት ፈቅደውለት አያውቁም። ለጊዜ ሰላምታም ቢሆን ይጸየፏቸዋል።
በዚያ ላይ አሽሙራቸው፣ መጥፎ ንግግራቸው ከሰው መሃል ሆነው ሰው የተራቡበትን ጊዜያት ከማህበራዊ ኑሮ ተገለው የኖሩበትን ዓመታት ኧረ ስንት መከራ ስንት ስቃይ። ግን ይህን ሁሉ ጨክነው ነበረ ጌዲዮን እዚህ ደረጃ ያደረሱት። የእሳቸው ቅስም እየተሰበረ የልጃቸውን ሞራል እየጠበቁ ታዲያ ምን ነው ዛሬ ተስፋቸው ሊሞት መሆኑን ሲሰሙ ለይቅርታ ሽማግሌ ሰብስበው የጌዲዮን እናት አሻፈረኝ፣ አይሆንም፣ ይቅርታችሁን አልቀበልም አሉ። የንስሐ አባታቸው ብዙ አስተማሯቸው፣ ስለ ይቅር ባይነት ብዙ ነገሯቸው። በስተመጨረሻም እግዜር ሊፈትንኝስ ቢሆን ብለው አሰቡና ልጄን አትርፍልኝ እንጂ እንኳን ይህንን ስንቱን ችየዋለሁ፣ ይቅር ለእግዚአብሔር አሉ። ሰላም ወረደ። ገዳምም ገብተው ጾም ጸሎታቸውን ተያያዙት። መቅደስ አዘውትራ የምትሄደው ጌዲዮን የሚያጠናበት ጫካ ነው። ነገ ትምህርት ጨርሰው ወደ የመጡበት ይበተናሉ። ያመጣቸው ውጤት ምንም ከሷ የማይጠበቅ ነው። ይሄ ወር ደግሞ የ5ኛ ዓመት ተማሪዎች የጌዲዮን ጓደኞች ምርቃት ነው። ህመሟን ጨመረው። ስለ ምርቃቱ ጓጉቶ የነገራትን እያስታወሰች በተለይ ግን ምን ታመጭልኛለች ሲላት የሀገር አበባ ያለችው ብቻ ሁሉንም እያስታወሰች በእንባ እየታጠበች ነው። እውነትም አልቀረም። የምርቃታቸው ቀን ደረሰ። የዛን ቀን መቅደስ በጠና ታመመች። ሐኪም ቤትም እንዳትወስዱኝ አለች። ከዛም እቤት ድረስ ዶክተር አመጡ። ዶክተሩም አክሞ ሲጨርስ በጣም በናፍቆት ተጎድታለች። ይቺ ልጅ ምግብም ካለመመገቧ የተነሳ ራሷን መቆጣጠር ተስኗታል። በተቻላቸው አቅም የናፈቀችውን ሰው ብታገናኟት ጥሩ ነው ሲሏቸው፣ አይ ዶክተር ይህማ መች ጠፋን፣ ለማንኛውም እናመሰግናለን አሉት። በቃ ከዛን ጊዜ ጀምሮ ጭራሽ ከክፍሏ አልወጣም አለች። የ5ኛ ዓመት ትምህርቷን ልክ እንደ ጌዲዮን አቆመች። ቤተሰቦቿ እግሯ ላይ ቢወድቁም ቢለምኗትም አልማርም አለች። ጊዜ መሄዱ አይቀርምና ጌዲዮን ሁሉንም ቀዶ ጥገና በወዳጆቹ ጸሎትና በፈጣሪ ፈቃድ በሰላም አጠናቆ የመጨረሻው ቀዶ ጥገና ለማድረግ ቀጠሮ ደርሶ ወደ ቀዶ ጥገናው ክፍል አስገቡት። ብሩክ ከዚህ በኋላ ጌዲዮን ያለበትን ሁኔታ ለማወቅ አልቻለም። አንድም መልስ የሚሰጠው ዶክተር አጣ። ይሙት ይኑር ምኑን አውቁት። ቤተሰቦቹ ማስጨነቁት። ግራ ቢገባው ሞቶም ከሆነ ቁርጤን ንገሩኝ አላቸው። የሕክምናው ክፍል መግባት አይቻልም። መልስ የሚሰጠው አጣ። ለምን የሚል ጥያቄ ጭንቅላቱ ውስጥ ተፈጥሮበት በከፍተኛ ሐዘን ተዋጠ። ለብዙ ሳምንታትም የተለያየ ምክንያት እየሰጠ ቢሸውዳቸውም በስተመጨረሻ ግን አልቻለም። ሁሉም አፋጠጡት። ስልኩን ሙሉ ለሙሉ ኦፍ አድርገው በቃ ከዚህም በኋላ ቤተሰቡ ሐዘን ተቀመጠ። መቅደስ ከአንዴም ሁለቴ ራሷን ልታጠፋ ስትደርሰው አዳኗት። እንኳን ጌዲዮን የብሩክን ድምፅ ከሰሙ ወራቶች ተቆጠሩ። ጌዲዮንና መቅደስ ከትውውቅ ጀምሮ እስካሁን በጣም ብዙ ፈተናና መከራ አሳልፈዋል። ከምንም በላይ ግን ያለፈው ግማሽ ዓመትና ይሄ ዓመት በእሳት የተፈተኑበት ወቅት ነው። ትምህርቷን አቁማ ከቤት አልወጣም ካለች ይሄው ዓመት ሊሞላት ነው። ብትወጣ እንኳን አምላኳን ልትለመን ቤተክርስቲያን ብቻ ነው። የጌዲዮን እናትም ገዳም ገብተው ሱባኤ ከጀመሩ ሰንበት በታሉ። የመቅደስ ቤተሰቦችም የጌዲዮን ጓደኞችም ብቻ የሚያውቁት ሁሉ በጸሎት አልተለዩትም። እንደምታስታውሱት በተለይ ጌዲዮን የመጨረሻውን ቀዶ ጥገና ሊያደርግ ከገባበት ወቅት አንስቶ አስታማሚው ቅዱስ ስለሱ ሁኔታ የሚነግረው አቶ ተስፋ ሲቆርጥ ቤተሰቦቹ እየደወሉ እንዴት ሆነ ሲሉት ስልኩን ሙሉ ለሙሉ ሲያጠፋ እነ መቅደስ መሞቱን አምነው ሐዘን ሲቀመጡ መቅደስ ራሷን ለማጥፋት ስትሞክር ሁሉም በእንባ ታጥቦ ነበረ። ቢያንስ መቅደስ ከ3 በላይ ራሷን ልታጠፋ ስትል እየደረሱ አድነዋታል። በዚህም የተነሳ ብቻዋን ጥለዋት ወጥተው አያውቁም። ዛሬ ግን አጋጣሚ የሆነባቸውና ቅብጥብጡን ብሩክን አደራ ብለው ከፊቷ እንዳይጠፋ አስጠንቅቀውት ጉዳይ ስለምን ነበረባቸው ሁሉም ወጡ።
እንደ እብድ ያረጋት መቅደስ አሁንም የጌዲዮን መሞት ስታስብ መሞት አማራት። ከዚያ ብዙ ክኒን ለመዋጥ ስታስብ ብሩክ አለ። ከዛም ሱቅ ልትልከው አስባ ብሩኬ ስትለው ወዬ አላት። ሱቅ ሄደህልኝና አለችው። አረ ላሽበህ እነማሚ ጥዬሽ እንዳልሄድ አስጠንቅቀውኛል ሲላት ሴት እኮ ነኝ ታዲያ ልበላሽ አላሳዝንህም ስትለው ምንድነው የምገዛልሽ አላት። እንትን ልክ እንደፈራቸው ነው መርበትበት ጀመረች። ደግሞ ከዚህ ውጪ ምንም ቢሆን እንደማይሄድላት ታውቃለች። ከዛም ካፏ ቀበል አድርጎ እየሳቀ ሲስቱ ብዙ አትጨናነቂ ገባኝ የሴት ፓምፐርስ ነው አይደል ሲላት ይህ ሞዛዛ ብላ በጥፊ ያለችው። ከዛም አደራውን ረስቶ ሊያመጣላት ተስማማና ብር ተቀብሏት ሄደ። እንደሄደም ክኒኑን ሰብስባ ልትወጣው ስትል የቤታቸው ስልክ ጮኸ። ዝም አለችው። አሁንም ልትወጥ ስትል ጮኸ። አሁንም ዝም አለችው። ከዛም አሁንም ልትወጥ ስትል ሞባይሏ ጮኸ። በንዴት አንስታ ሄሎ ስትል ሃይ መቅድዬ ቅዱስ ነኝ፣ በቤት ስልክ ስደውል እኮ የሚያነሳ የለም። ደንዝዛ ቀረች። በዚያ ላይ የቅዱስ ድምፅ ፍጹም ልክ አልነበረም። መልስ ልትሰጠውም አንደበቷ አልፈታም አለ። ከዛም በዚያ በተዘበራረቀ ድምፁ አሁን ኤርፖርት ነኝ፣ ነገ ማታ 12 ሰዓት ስለምደርስ ኤርፖርት ጠብቁኝ አላት። ጌዲዮንስ ሞት አይደለ ብላ ልትጠይቀው አስባ ካፏ ሳታወጣ ስልኩ ተቋረጠ። እንባ ከዓይኖቿ ዱብ እያለ ብቻዋን ስታወራ ብሩክ ተመልሶ መጣ። ሲያያት ደንግጦ ምን ሆንሽ አላት። መልስ አልሰጠችው። ክፍሏ ገብታ ተኛች። ማታ ቤተሰቦቿ መጡ። ተሰባስበው ሳሎን ቁጭ ባሉበት ያለ ወትሯ መታ መሀላቸው ሶፋ ላይ ቁጭ አለች። ከዚያም ሁሉም አይኗን ማየት ጀመሩ። ምክንያቱም አብራቸው መሆን ካቆመች ቆየች። መሬቱን እያየች ቅዱስ ነገ ይመጣል አለቻቸው። ምን አሏት? አዎ ነገ 12 ሰዓት ተቀበሉኝ ብሏል ስትላቸው ጌዲዮንስ አሏት። እኔ እንጃ አላቅም ብላ ተመልሳ ወደ ክፍሏ ሄደች። መድረስ አይቀርምና የመንጫቸው ሰዓት ሲደርስ ሁሉም ተሰባስበው የኤርፖርቱ በር ላይ በሁለት ስሜት ይጠባበቁ ጀመር። ግማሹ ተሳፋሪ ወጣ። በኋላም ቅዱስ ወደ እነሱ ቀረበ። ግን እሱን ሳይሆን ሁሉም የሚያዩት በዓይናቸው የሚፈልጉት ጌዲዮንን ነበረ። ቢሆንም አጡት። አባትየው ቀስ ብሎ መቅደስን ደገፏት። ሁሉም ልባቸው ቀጥ ልትል ምንም አልቀራትም። ተስፋቸው ተሟጦ የጌዲዮን ሞትን አምነው ለመጮህ ራሳቸውን ሲያዘጋጁ በስተመጨረሻ ባልጋ ወይም በዊልቸር እየተገፋ ቻው ብሏቸው የሄደው ጌዲዮን ድኖ ጋቢ ለብሶ ከቅዱስ በኋላ እየተራመደ መጣ። ሁሉም በህልም ዓለም ያሉ መሰላቸው። መቅደስ በጩኸት ዘለለች። ሌሎቹም እየተንበረከኩ በምስጋና ለአምላካቸው መስገድ ጀመሩ። መቅደስ እንደ ጨቅላ ፍየል፣ እንደ አንበሳ ጥጃ ከዚህ መሯሯጥ ጀመረች። የታመነችለት በፍቅር ታመነላት። ጌዲዮንን አሳልፎ ለሞት አልሰጠባትም። ከሩቅ ገና ሲያያት ጌዲዮን እየተንደረደረ ወደ እሷ መጣ። እሷም እየሮጠች ወደ እሱ ስትሄድ መሀል ላይ ተገናኙ። እዚያም ልክ ሊያቅፋት ሲል ተመልሳ ወደ ቤተሰቦቿ እየተንደረደረች። ጌዲዮን ደነገጠ። እሷን እያየ እንባውን አዘራ። እሷም እያለቀሰች እየዘለለች አባዬ እሱ ነው ጌዲዮን አልሞተም እኮ እያለች እውን የሆነውን ህልሟን ተታደግ ጀመረ። በሁኔታዋ እንኳን ቤተሰቦቿ ያያቸው የተመለከታቸው አለቀሰ። ከዛም ወደ ጌዲዮን ተመለከተች። አሁንም ሳታቅፎ ተመለሰች። ጌዲዮን ደስታዋን መሆኑን ሲያውቅ ከመሬት ተንበርክኮ በእንባ ታጠበ። ፈጣሪውን አመሰገነ። ለሶስተኛ ጊዜ ስትመጣ አሁንም እንዳትመለስ ሁለቱን እጆቿን ጭምቅ አድርጎ ይዞ ጉንጮቿ ላይ አረጋቸው። የናፈቃት አይኑ ተፋጠጡ። ፍቅር የተራቡ ልባቸው በሐሰት ጮቤ ረገጡ። ከንፈራቸው ተንቀጠቀጠ።
ናፍቆትና ፍቅር የጋረደው አይናቸው በዙሪያቸው የሚመለከታቸውን ሕዝብ አላስተዋሉም። ጌዲዮንም ቤተሰቦቿን መኖራቸውን ረሳው። ብቻ ለመጨረሻ ጊዜ ሳማት የተባለ ይመስል ያኔ የመጀመሪያ ቀን እንደ ሳማት ልኩም አርጎ ከንፈሯን ጎረሰ። አቤት ሲያምሩ፣ አቤት ሲያስቀኑ፣ መፈቃቀር እንደነሱ ጸጉሯን እየዳበሰ እሷም አንዴ ጉንጩን አንዴ ወገቡን አጥብቃ እያያዘች እየተገላበጠ ያለምንም ፍርሃት ይሳሳሙ ጀመር። በኋላም አለመላቀቃቸውን ቀበጡ በረከት ሲያይ ጠጋ ብሎ ኧረ እኛንም ሰላም በለው አፍቀህናል እኮ ሲለው ጌዲ ደንግጥ ብሎ አፈር ብሎ መቅደስን ለቀቃትና ከመጣህ ትመልስልኛለህ ብላ ያጠለቀችለትን የአንገቷን ማህተብ አውልቆ አጠለቀላት። ከዛም ግንባሯን ስለ ሁሉም እያቀፈ በእንባ ሰላም አላቸው። ወደ ቤትም እንደሄዱ እራት በሉ፣ ቡናም እየጠጡ እናቱን ጠየቃቸው። ከዛም ገዳም እንደሆኑ እሱ ሲሄድ እንደሚወጡ ነገሩት። መቅደስ ከእቅፉ አልወጣችም ነበር። በቃ ከእናንተ ጋር ናፍቆቴን ይህን ያክል ካሳለፍኩ ነገ እሄዳለሁ፣ እናቴ እጅግ በጣም ነው ናፈቀችኝ አላቸው። ከዚያም የመቅደስ እናት በቃ መቅደስም አብራህ ትሂድ፣ ባይሆን ጓደኞቹ አሁን ስለሚመረቁ በዛውን ያው የደስታችንን ድግስ አብሬ ደግሳለሁ፣ ቅዳሜ እናትህን ይዛቸው እንድትመጡ ሲሉት እንዴ መቅደስ አትመረቅም አላቸው። መቅደስ ቶሎ ብላ አይኗን ከመሬት ተተከለች። አባቷም አይ ጌዲ እንኳን ከትምህርት ከራሷም አለም ወጣ ነበረ ብለው የተፈጠረውን ተራ በተራ አስረዱት። ጌዲዮንም የመቅደስ አቅሙ በላይ ሆኖበት ከውስጡ ሸሸጋት። ከዛም አገር ቤት ሲሄዱ አገር ምድሩ ተቀበላቸው። እናቱን በእልልታ ጸሎትን የሰማት አምላኳን እያመሰገነች ልጇን ከቅፏ አስገባችው። የእናቱም የአባቱም ዘመዶች ጎረቤቱም ሳይቀር ከእግሩ ተንበርክከው ይቅርታ ለመኑት። እሱም ይቅር ለእግዚአብሔር አላቸው። መረገጣቸው መገፋታቸው ለበጎ ሆነ። አሸናፊዎቹ ተሸነፉ፣ ተሸናፊዎቹ አሸነፉ። ውድ ቤተሰቦች ታሪኩ በዚሁ አበቃ። በዛሬው ቆይታችን ጠቃሚ ነገር እንዳገኛችሁ አለ። በቀጣይ ሳምንት በሌላ ታሪክ እመጣለሁ። የልቤ ትርታ በዚሁ አብቅቷል። ቪዲዮን ሼር፣ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጉን አይርሱ። ከታሪኩ ምን ተማራችሁ? በታሪኩ ዙሪያ ያላችሁን አስተያየት እንድትሰጡኝ በትህትና ጠይቃለሁ። በቀጣይ ሳምንት ደግሞ በሌላ ታሪክ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ።